የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባትና አምላክ በቅዱሱ ልጅ በኢየሱስ ትልቅ ስም ንጹህ ስም እናመሰግናለን። አሁን የዕለት እንጀራችንን ስጠን። ለክብር ስትል ለቅዱሳን ጥቅም ስትል በኢየሱስ ስም እርዳኝ። አንደበት ስጠኝ፣ ጸጋ ስጠኝ፣ ምህረት ስጠኝ በኢየሱስ ስም አሜን። ደህና ናችሁ? ሰላም ናችሁ አይደለም? እግዚአብሔር ይመስገን። እንግዲህ እንደ ጋበዙኝ የሰጡኝ ርዕስ የደህንነት ትምህርት የመጨረሻውን ክፍል ነው የሰጡኝ። ከመጀመሪያው ብንጀምረው መልክ ይዝ ነበረ። ባንዴ ምንድነው ይባል ወደ ገደለው ወደዛ ነው። ልክ እኔም ከናንተ ጋር ነው ፖስተሩን ያየሁት። የዘላለም ሕይወት ዋስትና በወንድም ዳዊት ይላልና አብሬን ያየሁት ለማለት ነው። አሁን የምናጠናው ወይም እንማረው በቃ የእግዚአብሔር መንፈስ እንደወሰደን እንዳናገረን እንደሱ እናውራ። በጣም ኦርጋናይዝድ የሆነ ነገር ላይኖር ይችላል። ኦር ደግሞ ቴዎሎጂካል ዲቤት ለማድረግ የምታስቡ ሰዎች ካላችሁ እኔ የዲቤት ሰው አይደለሁም፣ የክርክርም ሰው አይደለሁም። በየትኛውም ሶሻል ሚዲያ ላይ ለጭቅጭቅ፣ ለንትርክ፣ ለስድድብ ምናየው ነው። ሚዲያ ስትከፍቱ መሰሟቸው ነገሮች አሉ። እንደው አንድ ሰው ማይክ የሚጠቀም ሰው ይዞልኝ ቢቀመጥ እሺ ይሁን በቃ። እና እንደዛ አይነት ነገር አይደለም። የእግዚአብሔር መንግስት በሚዲያ ውስጥ መጥቶ መተቻቸት፣ መሰዳደብ፣ መናቆር አይደለም። የሰው ቁጣ እግዚአብሔርንም ጽድቅ አይሰራም። ምክንያቱም ይሄ ሃይማኖት አዲስ ሃይማኖት አይደለም። 2000 ዓመቱን እኛንን ትላንት የመጣ ነው የተወለድ ነው። ሃይማኖቱና ትምህርቱ 2000 ዓመቱ ነው። የመጣው በጌታችን በኢየሱስ ክርስቶስና የተሰበከውም በእርሱና በሐዋርያቱ ነው። ሁሉ ጊዜም አዲስ ትምህርት ሲመጣ ልንቃወም ይገባል። ሁሉ ጊዜም አዲስ ትምህርት ሲመጣ፣ አዲስ ማለት ያልገባን ማለት አይደለም፣ ያልነበረ ማለት። አዲስ ትምህርት ማለት ያልገባን ሳይሆን ብዙ ነገር ላይ ገባን ወደፊት የሚገቡን ነገሮች ይኖራሉ። ግን ያልነበረ በኢየሱስ በሐዋርያቱና የቤተ ክርስቲያን አባቶች በሚባሉት ቤተ ክርስቲያን መልኳ ሳይጠፋ ሳትከፋፈል ካቶሊክ፣ ኦርቶዶክስ፣ ሲሰነብት ጴንጤ፣ ፕሮቴስታንት ደግሞ ያው ቆጥራት ጨርሰው በየአይነቱ እንዲህ አይነት ነገር ሳይመጣ በፊት የነበሩትን አባቶች ነው። አባቶች ያልኳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሐዋርያቱ በ27ቱ የአዲስ ኪዳን መጽሐፍት እንደጻፉልን እና ደግሞ የቤተ ክርስቲያን አባቶች የምንላቸው በጤናማው ጊዜ የነበሩ ነገር ሳይደበላለቅ በፊት የጻፉልን። በእኔ የሚያምን የዘላለም ሕይወት አለው ያለው ኢየሱስ ብቻ ሳይሆን በእርሱ የሚያምን የዘላለም ሕይወት ያለው ብለው ሐዋርያት ሰብከዋል። አባቶችም እንደዛው። ሰሞኑን የመጣ አይደለም። እነ ክሌመንት ወይም በኦርቶዶክስ ቀሌምንጦስ ይሉታል። እነ ክሌመንት እንግዲህ እዛ ገና የመጀመሪያው እዛ ላይ የነበሩ አባቶች ጥንት ኦርቶዶክስ ካቶሊክ ሳይባል በደናው ጊዜ እነሱ ሳይቀሩ ማለት ነው። በእግዚአብሔር ልጅ ለኃጢአተኛው ሰው የመጣና የተሰጠው ደህንነት የዘላለም ሕይወት በእግዚአብሔር የተቸረን ችሮታና የተሰጠን ከመሆኑ ባሻገር ያ ሕይወት በእግዚአብሔር በራሱ የሚጠበቅ በእኛ እጅ ላይ የተጣለ ሳይሆን እኛ በሱ እጅ ላይ የተጣለን ሰዎች እንደሆንን እነዛም አባቶች አስተምረዋል። በእነሱ ዘመን ይህንን ማውራት የሰንበት ትምህርት ሊሆን ይችላል። የተሰጠን የዘላለም ሕይወት ነው የሚለውን መማማር የሰንበት ትምህርት ሊሆን ይችላል። በዚህ ዘመን ግን ፍልስፍናው በስቷል። ሰዎች ታላቁን የመስቀል ስራ ማጉላት ሳይሆን ራሳቸውን ማጉላት፣ ስማቸውን ማጉላት፣ እኔነት፣ ታዋቂ ሰው መሆን፣ በጣም የመጨረሻ በሽታ ታዋቂ ሰው መሆን፣ ፒላር መስሎ መታየት። አሁን እዚህ ጋር ሳውራ
እንደ አንድ የሆነ ቲዮሎጂ ዲቤት አይደለም ማስተምራችሁ ወይም እግዚአብሔር በረዳን ነገር የምንወያያቸው በሙሉ አባቴ እርዳኝ፣ እግዚአብሔር እርዳኝ፣ እንደ አንድ ኢየሱስ ክርስቶስ ያድናል፣ መዳን በኢየሱስ ነው እንደሚል ሰባኪ ነው ማወራው። ይሄ ማስታወቂያ ሲለጠፍ የሆነ ሰው የመጽሐፍቶች ዝርዝር ላከልኝ። ማን ማለቴ ነው? እነዚህን ስኮላሮች እስቲ እያቸውና ምናልባት አንዳንድ ሰውኛ ከ18 ዓመት በፊት ያየነውን ስኮላር ነው እሱ ሰሞኑን አይቶ ከምሬ ነው ሆነ እና የቆየ እኮ ነው። እነዚህን ያቸው ለማንኛውም ምናምን ብሎ ይላል። ምንድነው ይፈልጉ ሰዎች? ክርስትና የሙግት ቤት፣ የክርክር ቤት፣ የጸብ ቤት፣ የመናቆር ቤት፣ የመሸናነፍ ቤት። በዚህ መሃል ሚስ የምናደርገው ነገር አለ። እኔነትን ለማሳየት ስም ለማውጣት በዛ ውስጥ በቀለ ነው ይሄን ነገር ቀድሞ ያስተማረው የሚባል ነገር ያለ መሰለኝ። እንደዛ ለመሆን ሲባል ይሄን በኢየሱስ የተሰበከውን በሐዋርያት የተሰበከውን በአባቶች ዘመን እንደኛ በመሆን ሳይሆን ለአራዊት በመሰጠት ካታኮምብ ዋሻዎችና የሚገደሉበት ስቴዲዮም እዛ ውስጥ ያለቁትን ክርስቲያኖች ይሄ የዘላለም ሕይወት የሰጣቸው ጌታ ታላቅ ጌታ መሆኑን በማወቅ የጸና እምነት በመያዝ የተሰየፉለት የሞቱለት ክርስትና ስለሆነ እንደዛ እያሰብን ነው ቃሉን የምንካፈለው። ፍልስፍና ውስጥ አንገባ። ባጭሩ ስብከቴ ኢየሱስ ያድናል የሚል ነው። ያድናል፣ ሊያድን ይችላል የሚል ትምህርት የለንም። ሊያድን ይችላል የሚል ትምህርት የለንም። ኢየሱስ ያድናል። በደንብ አድርጎ ነው የሚያድነው። ኢየሱስ ያለ አቡዬ ያለ ተክልዬ ተሳትፎ ብቻ ሳይሆን ያለኛም ተሳትፎ፣ ያላንተ ተሳትፎ፣ ያላንቺ ተሳትፎ ያድናል ነው። አቡዬ አያስፈልጉኝም፣ ተክልዬ አያስፈልጉኝም፣ ኢየሱስ ብቻ በቂ ነው ካል አንተም አታስፈልግም ነው። ምክንያቱም በብዙ ነገር አቡዬ ካንተ ይሻላሉ። በጣም ተግተው ነው የጸለዩት። ተክልዬም በጣም በትጋት ነው የጸለዩት። በጾም በጸሎት ነው የሰነበቱት። ያለሳቸው ኢየሱስ በቂ ነው ካልክ፣ ያለሳቸው ኢየሱስ ያድናል ካልክ፣ ያላንተም አንተ ደግሞ በደንብ ታውቃለህ። ስትጾም እንኳን በአቮካዶ ነው አይደል? ምንድነው ማለት? የጴንጤን ጾም እናውቀዋለን። እኔ ኦርቶዶክስ ውስጥ ነው ተወልጄ ያደግኩት። እናቴ ያወጣችልኝ ስም አይደለም። ስሜ ራሱ ቄሱ ነው ያወጣልኝ። ቄሱ ናቸው ስሜን ያወጡት በሕፃንነቴ። እስካሁን ድረስ የፕሮቴስታንት ቴዎሎጂ የሚባል ተምሬ አላቅም። ኮት ሳረግ ጴንጤ ነው የሚመስለው እንጂ እኔ ኦርቶዶክስ ውስጥ ነው የወጣሁት። ከኦርቶዶክስ ከወጣን በኋላ ሲያስወጡን እኛ ቤት ውስጥ ፕሮግራም ጀመርን። ቤቱ ሲጠበን ተከራይተን ወጣን። የተከራየ ነው ሲጠብ እያለን አሁን ያለንበት ጋር ደረስን። በህይወቴ ዘመን የትኛውም ፕሮቴስታንት ቸርች ውስጥ አባል ሆኜ አላቅም። ስለዚህ የዘላለም ህይወት አይጠፋም የሚለው የፕሮቴስታንት ትምህርት አይደለም። የፕሮቴስታንት የሆነ ሴክት የሚያስተምረው ትምህርት አይደለም። የኔ አባቶች ያስተማሩት ነው። የተማርኩት እዚህ ስላሴ ነው። ይሄንን ከሆነ አንዳንድ ሰዎች ምን ያደርጋሉ መሰለህ? የሆነ ትምህርት ስታስተምር ጎትተው የሆነ ቡድን ውስጥ ሊከቱ። ካልቪን፣ አርሚን ሁለቱም ፈረንጆች ናቸው። ውድድሩ ምንድነው ቢባል ካንተ ፈረንጅ የኔ ፈረንጅ ይበልጣል። አርሚን የሚባል ሰው ያለ መሰለኝ፣ እሱ ትጠፋላችሁ ብሏል። ካልቪኑ ደግሞ አይዟችሁ አጠፉም ብሏል። ሁለቱም ፈረንጆች ሲሆኑ ሰዎቹ ለመሸናነፍ መከራ የሚበሉት ይሄኛውም ይሄንን ኢትዮጵያዊው ማለት ነው፣ ይሄን ሊሸናነፉ ነው የሚሞክሩት። ምንድነው ከጀርባቸው ያለው ሲባል ጳውሎስ ጴጥሮስ ሳይሆን ካልቪን፣ አርሚን ሁለት ፈረንጆች። ውድድሩ ካንተ ፈረንጅ የኔ ፈረንጅ ይበልጣል፣ ካንተ ፈረንጅ የኔ ፈረንጅ ይበልጣል። በሱ ሰፈር ውስጥ ጎትታችሁ ልታስገቡኝ ብትሞክሩ እኔ ሁለቱንም አላቃቸውም። መንፈሳዊ አባቴ አቡነ መራ ክርስቶስ ናቸው። የለውም። ይታገላል ሰው
ከኛ ወገን ሁን ብሎ አንዳንዱ አለመጥፋትን ሳስተምር በዩቲዩብ ብቅልና ወንድም ዳዊት ያስተማረው ትክክል ነው፣ ያስተማረው ካልቪን እንዳለው እኛም እንደምናምን ይላል። ሊያስገባኝ ነው። እውነት ካልቪን ፎቶን እስካሁን አላውቅም፣ አላየውም። አንድ ቀን ላየው እችላለሁ። ካልቪን እንደዛ ብሎ አስተምሮ ከሆነ ጳውሎስ ያስተማረው ስለሆነ እንግዲህ ለካልቪን ብዬ ሳይሆን ሰውየው ልክ ይሆናል ማለት ነው። አበበ በቀለ ማን አስተማረ ሳይሆን አባቶችና ሐዋርያት ያስተማሩት ከሆነና ያንን አንተ ካወራው ልክ ነህ፣ ማንም ይሁን አንተ ካወራው ልክ ነህ ማለት ነው። ማጽኛችን ማረጋገጫችን የእግዚአብሔር ቃል ስለሆነ ለዚህ እንዳልኳችሁ ማስታወቂያው ላይ ሳይ ያለ መጥፋት የዘላለም ሕይወት ዋስትና የሚል ትምህርት በወንድም ዳዊት ይላል። አብሬያችሁ ነው እኩል የሰማሁት። ወደ የደህንነት ትምህርት ማብቂያው ላይ ማጽኛው ላይ ነው እንግዲህ ርዕሱ የተሰጠኝ። ስለዚህ ምን ተስፋ አደርጋለሁ? ይሄ ማህበር ደህንነቱ በምን እንደተፈጸመለት ያውቃል ማለት ነው። ይሄ ደህንነቱ ደግሞ በምን እንደሚጠበቅለት መልሰን እንከልሳለን፣ እናጠናለን። ከዛ ውጪ የሆነ ጥልቅ ትንታኔ ፈለጣ ምናምን እንዳጠብቁ በንጹህ ልቤ ኢየሱስ እንደሚያድን አስተምራለሁ። በንጹህ ልቤ የኢየሱስ ክርስቶስ መስዋዕትነት ካንተ ከግልህ ድካም አይደለም፣ ከሁላችን ድካም ይልቅ የቀረበው መስዋዕት እንደሚበልጥ አውቃለሁ። የአንድ ሰው ልኩ በኦሪትም በሐዲስም የማናቸውም ሰው ልኩ በፈጣሪ ፊት ልክህ፣ ቁመትህ፣ ከለርህ፣ መልክ ልክህ የቀረበልህን መስዋዕት ነው የሚያክለው። እስራኤላዊ ሆነ ፍየልና በግ የምታቀርብ ከሆነ በእግዚአብሔር ዘንድ ያለ የተቀባይነት ልክና የመቅረብ መጠን የበጉና የፍየሉን ነው የሚያክል። አዲስ ኪዳን ውስጥ ገብተህ የቀረበልህ መስዋዕት ኢየሱስ ክርስቶስ ስለሆነ ልክህ በእግዚአብሔር ፊት የማናቸውም ሰው ልኩ መስዋዕቱን ነው የሚያክለው። በፈጣሪው ፊት፣ በአብ ፊት፣ በእግዚአብሔር ፊት የሃይማኖት መንገዶች ሁሉ ድፍን ናቸው፣ ዜሮ ናቸው፣ አታላይ ናቸው፣ አስመሳይ ናቸው፣ ዋሾ ናቸው፣ መልክን ያላቸው። የአንድ ሰው በእግዚአብሔር አብ ፊት የተቀባይነት ልኩ የመቅረብ መጠኑ ለሱ ሰው የቀረበለትን መስዋዕት ያክላል። በሰማይ ቤት በአንተ ቁመት ልክ፣ በራስህ ሁኔታ፣ በራስህ ልክ እግዚአብሔር ጋር ለመቆም ማሰብ ፈጽሞ ከኢየሱስና ከሐዋርያት ትምህርት ባጭሩ ቃል ሥጋ የሆነበትን ነገር ሁሉ ያበላሻል። ቃል ሥጋ የሆነበት እዚህ ቤት ውስጥ ያለው ሰው በእግዚአብሔር ፊት የምትቀርብበት መጠንና ልክ የቀረበልህን መስዋዕት እንደሚያክል ማወቅ ነው። መስዋዕቱ ትልቅ ነው። የሞተው አንድ ነው፣ ግን የሞተው ለዓለም ሁሉ ነው። የዓለም ሁሉ ኃጢአት በዛ አንድ ንጹህ መስዋዕት ሲለካ መስዋዕቱ ከኃጢአታቸው ሁሉ ይልቅ ይበልጣል። ከአንድ ሰው ኃጢአት አይደለም። ዛሬ ግን አንድ አማኝ በግሉ መዳኑን እየተጠራጠረ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦ ሳለ ያ ጸጋ ለአንድ ደካማ ክርስቲያን ብቁ እንዳይደለ ሰውየው ከጸጋ ባሻገር ወይም ከጸጋ ውጪ የሆነ ኢቭን በጸጋ እንኳን አይደለም፣ ስለ ዳነ እንኳን አይደለም። ቤተ ክርስቲያን ከመጣ በወንጌል ካመነ በኋላ ሰው ለመዳን እኮ አስራት የሚከፍል አለ፣ ለመዳን እኮ የሚጸልይ አለ፣ ለመዳን የሚጾም አለ። ስንት ዓመት ነው በጌታ? 5 ዓመቴ ነው። እና አሁን ትን ብሎ ድፍት ብትል የት ነህ? እኔ እንጃ፣ እኔ እኮ እሱን ነው ማላቀው። በቀደም አንድ አገልጋይ መጣ፣ ጸድቃችኋል አለን። በሳምንቱ ሌላው መጥቶ የጸደክ እንዳይመስልህ አለን። ዘማሪዎቹም እንደዛው ነው። አንድ ካሴት ሲሰሩ ወይም አንድ 10 መዝሙር ሲዘምሩ በአንድ መዝሙር ላይ የሚጋጭ ሐሳብ አለ። በአንድ መዝሙር ከላይ አዳነኝ፣ ጸድቅ ያለው ድኛለሁ እና ከስር መጨረሻው ላይ እኔስ ፈራሁ እንጃልኝ መጨረሻዬን አሳምረው ሚል መዝሙር ይገባል። መዘመሩ ሰውየው ችግር የለውም። ምክንያቱም ዘማሪዎች ምናልባት ካሉ ይቅርታ፣ እንደ እነሱን አልነካም። እነዚህ ማረፊያ የሌላቸውን ዘማሪዎች ነው እኔ እየነካው ያለው። ምን ማለቴ ነው? እንደሱ አይነት ዘማሪ ምን አይነት መሰለ? የሆነ ቸርች ይሄዳል። ሲሄድ ሰባኪው ድናችኋል፣ ጸድቃችኋል ይላል። ማታ ገብቶ ይጽፋል ጸድቅ ያለው ድኛ ያለው ምናምን ይላል። በሳምንቱ ሌላ ቦታ ትሄዳለህ።
አትድኑም፣ አትጸድቁም፣ እናልቅስ፣ ዋይ ዋይ እንበል ሚል ማታ ገብቶ አለቅሳለሁ ዋይ ዋይ ይላል። ይሰራታል፣ መዝሙሮና ትወጣለች። ሰውየው ችግር የለም። የሚያሳዝነው እኛም 10ሩንም መዝሙሮች መዘመራችን እኛም ማለት ነው። እና ማረፊያ ያጣ ሰው መስዋዕቱ የኢየሱስ መስዋዕትነት ያንተ በእግዚአብሔር ፊት የመቅረብ ልክህ ነው። አንተ ልክ የለህም አይደለም። በእግዚአብሔር ፊት በሰዎች እንኳን ጸዱ ነጹ በተባሉ በሆነ ህይወት በሚበልጡ ሰዎች ፊት ራስን ለመግለጥ ታፍር ይሆናል። እያወራ ያለሁት ሁሉን በማያውቁ ሰዎች፣ ያንተን ሁሉ ነገርህን በማያውቁ ሰዎች ፊት ችግር አለብክ። እየነገርኳችሁ ያለሁት ሁሉም በሚያውቀው የተሰወረው ነገርን በሚያውቀው በእግዚአብሔር ፊት ግን በክርስቶስ መስዋዕት ምክንያት አንተ ነውር የለህም። ልክህ መስዋዕቱ ነው። ያን መስዋዕት የረሳ ያን መስዋዕት ትዝ ያላለው እንዴት ነህ እግዚአብሔር ሆይ 3 ቀን ጾሜልሃለሁ የሚል መንፈስ ፕሮቴስታንቱን ወርሶታል። ሰው የት ይረፍ እስቲ አስብ። አንድ ሰው መስጊድ ሄደ። መስጊድ ሲሄድ አልዳንክም፣ ለመዳን እንዲህ ማድረግ አለብህ፣ መስገድ አለብህ እንደዚህ አሉት። አይ አለ፣ ሞከራ፣ አቃተው። የት አባቴ ልድረስ ብሎ ደግሞ ሄደ ካቶሊክ። ኧረ እንደዚህ ካልሆንክማ አትድንም፣ እንዲህ ካልሆንክማ አትድንም፣ እንዲህ ካልሆንክማ አትድንም አሉት። የት አባቴ ነው ምገባ ብሎ እኛ ጋር መጣ። ሁሉን የት አባቴ ልግባ ያለ እኛ ጋር መጣ። እኛ ጋር ሲመጣ እኛም እዚህ ተሰልፈን ያኔ ወይኔ ምን ይሆን ጣዬ ያኔ የት ይድረስ ማለት ማረፊያዊቱ ጋር ነው። የት ይድረስ? ሁሉም ጋር አለ። ወዮ የት ይድረስ? ሰውን በዚህ ፍርሃት ውስጥ የጣለው ነገር ምን መሰለ? ደህንነቱን ኢየሱስ የጀመረለትና እሱ የሚጨርሰው ስለመሰለ ደህንነቱን ኢየሱስ መስቀል ላይ እኔ ጀምሬልሃለሁ፣ ከዛ በኋላ ግን እንዴትም አድርገህ እንደምትፈጽም ፈጽማት። ወይንም የተሰጠው ህይወት ስሙ ብቻ የዘላለም ህይወት፣ ስሙ የዘላለም ህይወት ይባላል የተሰጠው ነገር። ሰውየው ግን ያ ህይወት የዘላለም ህይወት አይመስለውም። ከነስሙ የዘላለም ህይወት ነው፣ አለቀ። የተቆራረጠ ህይወት አይደለም፣ የሚቆራረጥ ህይወት አይደለም፣ የዘላለም ህይወት ነው። ስሙ እንኳን ይጠፋብናል አንዳንዴ የተቀበልነው ህይወት። ወደ መጽሐፍ ቅዱሱ ክፍል ትንሽ ልግባና አንደኛ ዮሐንስ ላይ ነው ማነብላችሁ። ምዕራፍ 1 ላይ ያለችውን አንዲት ቃል አነብላችሁ ከቁጥር 1 እስከ 3 ያለውን ስለ ህይወት ቃል ከመጀመሪያ የነበረውን የምን ቃል? የህይወት ቃል ፐርሰን ነው። እሺ ፐርሰን ነው፣ ማንነት ነው። የምን ቃል? እሱ ነው ቃልም ሥጋ ሆነ የተባለው። ስለ ህይወት ቃል የምን የህይወት ቃል? ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን። ይሄን የህይወት ቃል መቼ የነበረ ነው? ከመጀመሪያ የነበረ። ሲያስተምር ሲሰብክ ሐዋርያት ምን አድርገውታል? ሰምተውታል። የሰማነውን ሲመላለስ ምን አድርገውታል? በዓይኖቻችንም ያየነውን ነክተውታል፣ ተመልክተውታል። የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ምስክርነት ምን ሰማው? ከሰሙት፣ ካዩት፣ ከዳሰሱት፣ ከነኩት ነው። ማን? ያንን የህይወት ቃል። ቀጥሎ እንዲህ ይላል ቁጥር 2 ህይወትም ተገለጠ። መቼ የነበረው? ከዘላለም የነበረው። ሐዋርያት ያዩት፣ የዳሰሱት፣ ሲናገር የሰሙት ምን ሆነ? ተገለጠ። ህይወት ተገለጠች ነው፣ ተገለጠ። ስለዚህ ህይወት ጾታው ምንድነው? ጾታው ወንድ ነው። ስለዚህ ዝም ብለው ነው እነ ህይወት ዝም ብለው ነው። ህይወት ጾታው ምንድነው? ወንድ ነው። ህይወትም ተገለጠች አይልም። ህይወት ምን ሆነ? ተገለጠ። ተገለጠ ማለት ሀይድ ነበር፣ ተሰውሮ ነበረ፣ መታየት ውስጥ መጣ። ሐዋርያት ነኩት፣ አዩት፣ ዳሰሱት። ማንን? ህይወትን አዩት። ይህን ማውራላችሁ የተቀበላችሁት ህይወት የሆነ ሐሳባዊ የሆነ ወይንም የሚመጣ ዝም ብሎ ዘላለም ዓለም የሚባል ነገር የሆነ
ዘላለም ዓለም 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 የዘላለም ሕይወት የሚመስለው ብዙ ሰው የዘላለም ሕይወት የሚመስለው ብዙ ሰው ልክ እንደ ሌሎች ሃይማኖቶች ዝም ብሎ ዘላለም ዓለም 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 መኖር 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 ነው መስለው ሰው ወይንም ደግሞ የዘላለም ሕይወት ከሳት ባህር ከጥብ እዛ ውስጥ ከመጠበስ ከሲኦል ከጨለማ ምናምን ወጥቶ እንዳልኳችሁ እንዳሁኑ መኖር 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 የክርስትና ሃይማኖት የሚለየው ከሌሎች ሃይማኖቶች መኖር መኖርንማ ድጋሚም እየተወለድክ ሪቨርስ እየሆንክ ሌላ ሀገር ላይ አህያ ሌላ ሀገር ላይ ድመት እየሆንክ መኖር የሚባል ሁሉም ሃይማኖት ውስጥ አለ። ክርስትና የሚለየው የዘላለም ሕይወት ወደፊት የሚመጣ ነገር ሳይሆን የዛሬ 2000 ዓመት የመጣ ነው። በደንብ ይሄን ያዙ። መጀመሪያ ወደፊት የሚመጣ የሆነ ነገር የሆነ ዘመን ምናምን የሆነ መኖር አይደለም። ሐሳባዊ በሆነ ስዕል ውስጥ የሆነ በቃ የወርቅ አስፋልት አለ። እዛ የወርቅ አስፋልት ላይ 21 ካራት ይሁን ስንት ካራት ዱቄቱ መንገዱ ሁሉ እሱን እየጠለስክ ወክ እየበላ እንዲህ ስትታጠፍ ደግሞ የአልማዝ ጎዳና ምናምን እዛ ላይ አንድ ሰው ቢሮ የመጡና እኔ እኔ ለራሴ ነው ማለቅሰው አሉኝ። ምንድነው? ይሄው በቀደም አሁን አንድ ሴትዮኛ ሰፈር ራእይ አይታ ነገረችኝ። ምን ገነት ገብቼ መጣሁ አለችኝ። ከዛ ምን አየቻል? እንዲህ መደዳ ቤት ተሰርቷል። እንዲህ አንዱ ቦታ ላይ የተስፋዬ ጋቢሶ ቤት የሚላል አለ። እኔ እንደው ልጄ እዛ ይኖረኛል አሉ። እዛ ይኖረኛል። እውነቴን ነው መላችሁ። ስለዚህ እዚህ መሬት ላይ እንግዲህ ካሬ ሜትሩ ውድ ነው። መሬት ማግኘት ከብዶናል። ስለዚህ ሰው ርስት የሚባል ዛት ሚንስ ጋሻ መሬት ሰማይ የሚጠብቅም አለ። የዘላለም ሕይወት እንዲቁስ ነገር አይደለም። የዘላለም ሕይወት ወደፊት ምን ጠብቀው አይደለም። የዘላለም ሕይወት የሚመጣ ሳይሆን የመጣ ነው። 2000 ዓመቱ ነው። እሱን ነው ማወራላችሁ። የዘላለም ሕይወት ፐርሰን ነው። የዘላለም ሕይወት ማንነት ነው። የዘላለም ሕይወት ዝም ብሎ መኖር አይደለም። ሁሉም ስለ መኖር ስላላቸው እነሱ የሳቱት ነገር እኛ ልንስተው አይገባም። እነሱ የሳቱት ነገር መኖር የሚለውን አይደለም። ዘላለም የሆነ ገነት ነው በተለያየ ስም ጠራው። እንደዛ አይደለም። እነሱ የሳቱት ነገር ያንን መኖር የሚያመጣው የዘላለም ሕይወት የሚባለውን ያን መኖር የሚያመጣው የዘላለም ሕይወት የሚባል ማንነት ነው። ፐርሰን ነው ማለት። አንዳንድ ሰው እንደዚህ ይላል፣ እኔ ጌታ ኢየሱስን አመኛለሁ፣ ወደፊት ደግሞ የዘላለም ሕይወት አገኛለሁ። ኢየሱስ እንደዚህ ብሏል አይደለ? እኔ የዘላለምን ሕይወት እሰጣለሁ ነው ወይስ እኔ ሕይወት ነኝ ነው ያለው? ኢየሱስ ለምሳሌ እንዲህ ብሏል፣ እኔ መንገድ አሳያለሁ ነው ያለው ወይስ መንገድ እኔ ነኝ? ራሴ ነኝ መንገድ አይደል ያለው? ፐርሰን ነው መንገድ። መንገድ ሲባል አስፋልት አናስብም አይደል? መንፈሳዊ ሰዎች ነን። መንገድ ማን ነው ሲባል ወይም ለምሳሌ መንገድ ምንድነው አይባልም መጽሐፍ ቅዱስ ውስጥ። እዚህ የሰፈሩ ግን መንገድ ምንድነው ነው የምትለው። መንገድ ማን ነው ምንለው ግን ለኢየሱስ ብቻ ፐርሰን ነው እሱ። እኔ መንገድም እውነትም ሕይወትም ነኝ አይደል ያለው እንጂ እኔ መንገድ አሳያችኋለሁ አላለም። እኔ የሆነ ሕይወት የሚባል አለ ከኔ ውጪ። ልክ እኔን ካመናችሁ በኋላ የሚገርም ሕይወት አለ። ልክ እኔን ስታምኑ የሆነ የዘላለም ሕይወት የሚባል አለ። መኖር አላለ። እኔ ሕይወት ነኝ። ኢየሱስ የዘላለም ሕይወት ነው። አሁን ምን ይላል መጽሐፍ? ሕይወትም ይገለጣል ይላል። ቁጥር 2 ሕይወት ምን ብሏል? ተገለጠ። ምን አይነት ሕይወት? ሕይወትም ተገለጠ። አይተንማል። ማንን ማለት ነው? ሕይወትን ምን ብለናል? አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ከአብ ዘንድ የነበረውን ለእኛም ምን የሆነው የተገለጠውን የነካነውን የዳሰስነውን ሲያወራ ሁሉ ቁጭ ብለን ሰማ ነው። እሱን እናወራላችኋለን። ይህንን ሕይወት ምን ይለዋል? ምዕራፍ 5 ቁጥር 9 የሰውን ምስክር ብንቀበል። ቅድም ያልኳችሁ ለዚህ ዳያሎግ ምንድነው? ይሄ አርጊውመንት፣ ክርክር፣ ጭቅጭቅ፣ ንትርክ። የሰው ምስክርነት አያስፈልገውም። ይሄ እውነት የሰውን ምስክር ብንቀበል
የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰው ስለሆነ ነገር ከሚመሰክረው ይልቅ አዎ ልክ ነው፣ አዎ ትክክል ነው ከሚለው ይልቅ እግዚአብሔር የሚመሰክረው ምስክርነት ምን ይላል? ይበልጣል። ስለዚህ ለዚህ ትምህርት ከዚህ ቤት የማንንም አፕሩቫል አንፈልግም ማለት ነው። የማንንም ማረጋገጫ አንፈልግም። ሰው ከሚመሰክረው ይልቅ እግዚአብሔር የሚመሰክረው ነገር ይበልጣል። ስለምን እንቀጥለው። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። ዋው! ስለ ልጁ ቅድም ልጁን አይተነዋል ምዕራፍ 1 ላይ ከአብ ዘንድ የነበረው ለኛ የተገለጠው የምን ህይወት? የዘላለምን ህይወት። ከእንደገና ተመለሱ። ህይወትም ምን ሆነ? ተገለጠ። ትምህርት ቤት ተምረናል አይደል? ፓስት ቴንስ፣ ፕሬዘንት ቴንስ ምናምን ፊውቸር ቴንስ ተምረናል። ተገለጠ ማለት ፕሬዘንት ኮንቲኒዩስ ይቀጥላል። ተገለጠ ምን አይነት ህይወት? ከአብ ዘንድ የነበረውንም ለኛ የተገለጠውንም የዘላለም ህይወት። የት ነበረ? ከአብ ዘንድ ለኛ ምን የሆነ? ለኛ የተገለጠ ምን? የዘላለምን ህይወት ወደፊት የሚሰጠን ተገለጠ ነው። የዘላለም ህይወት ነው የተገለጠው። የዘላለም ህይወት መጪ ጊዜ ነው? የመጣ ማንነት ነው? መልሱልኝ። መጪ ጊዜ ነው ወይስ የመጣ ማንነት ነው? ፐርሰን ነው። እንቀጥለው። አሁን መጣና ምዕራፍ 5 ለዚህ እኮ ነው ክርስትና የሰዎች ቁጭ ብሎ ተደራድረው እስቲ እናቻችለው ብለው ኮምፕሮማይዝ አድርገው የሚያስተምሩት ዶክትሪን አይደለም። የተመሰረተ የተደላደለ የጸና በሐዋርያት በኩል በተደረገ ምልክትና ድንቆች የጸና እምነት ነው። አሁን ቃሉን ለማጽናት የሞታ እናስነሳም። እግዚአብሔር ስለ ልጁ የመሰከረው ምስክርነት ከሺህ የሥነ መለኮት ሰዎች በላይ የጸና ነው። ብቅ ብለው አቤት! እቺ ደግሞ ሚዲያ ነች ምንድነው? ሶሻል ሚዲያ በቃ እንደው ሁሉም በቃ ብቅ ይልና የሆነች ነገር ብሎ እልም ይል። እንደው መልስ እንኳን እንዳሰጠው ጠፍቷል። እንደ ልቡ ምንድነው የምታየው? ፍልስፍና፣ ፊሎሶፊ። ይሄ ክርስትና ህይወት የተሰዋበት እንደሆነ፣ ሰው በአንበሳ የተቀረደደበት እንደሆነ፣ እየዘመሩ ወደ እሳት የሄዱበት እንደሆነ ተረስቷል። ሁሉም በቃ መልኩን አሳይቶ እልም፣ መልኩን ብቅ አድርጎ እልም የሚልበት ነው። ስለ ልጁ የመሰከረው ምንድን ነው? ስለ ልጁ የመሰከረው እናንተ እዚህ ቤት ውስጥ ኢየሱስ ክርስቶስን ያመናችሁ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ካመናችሁ በኋላ ወደፊት የዘላለም ሕይወት ለምትጠብቁ አንድ ቀን መጨረሻ ላይ ነው ቁርጤን ማቆም የምትሉ፣ መጨረሻዬን አሳምሮ የምትሉ። እኔ ይህንን ትምህርት በቀደም ከሰው ከበቀለ ከማሙ አይደለም። እኔ ከኦርቶዶክስ ነው የወጣሁት። የጴንጤ ስነ መለኮት በሕይወቴ ዘመን ገብቼ አላቅም፣ ተምሬ አላቅም። የሆነ ሴክት ውስጥ አትክተቱት። ሐዋርያው ዮሐንስ ጴንጤም አይደለም ኦርቶዶክስም አይደለም፣ የጌታ የኢየሱስ ክርስቶስ ሐዋርያ። ያን ፐርሰን በአይኑ ያየ ነው። ከአብ የሰማውን ሲያወራ ቁጭ ብሎ የሰማ ሰው ነው። ከማንም በላይ ዮሐንስ ኢየሱስን ይረዳዋል። ከ12ቱም ሐዋርያት በላይ ይረዳዋል። ሁሉም ተንጠባጥቦ ሲቀመጡ ከመደበኛ ትምህርቱ ባሻገር ዮሐንስ ሁል ጊዜ ኢየሱስ ቁጭ ብሎ ሲያስተምራቸው እንዴትም ብሎ ፎቀቅ ብሎ ተንፏቆ ኢየሱስ አጠገመቶ የሚቀመጥ ነው። ሲቀመጥም በኢየሱስ ትከሻ ላይ ጭንቅላቶቹን ደገፍ አድርጎ የሚሰማ ሰው በደንብ ያቀዋል። ኢየሱስ የሆነ ዛሬ በእርሱ የሚያምኑትን ወደፊት ሊያድናቸው ተስፋ የሰጠ አንድ የሆነ ነቢይ አይደለም። ከኦፊሶቹ አንዱ ነቢይነት ነው። ግን ደህንነትን በተመለከተ ኢየሱስን እንደ ሙሴ እንዳታስቡ። ኢየሱስን እንዲሁ ልብ አንጠልጥል ተስፋ የሚሰጥ ሳይሆን የተፈጸመችን ተስፋ ለሰው ልጆች ሊሰጥ የመጣ እንደሆነ እንዳትረሳ። ሙሴ አይደለም፣ ከነቢያት አንዱ አይደለም። እሱ ያየው የተደገፈው ሰውዬ ይነግረናል። የሰማው የዳሰሰው ነው የሚነግረን። ምን አለው? ቁጥር 9 የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። እግዚአብሔር ስለ ልጁ ምን ብሎ መሰከረ? እዩ፣ በእግዚአብሔር ልጅ የሚያምንም በነፍሱ ምስክር አለው። አንድ እግዚአብሔር መስክሯል፣
በእግዚአብሔር ልጅ የምታምኑ ሰዎች በነፍሳችሁ ውስጥ ምስክርነት አለ። አሁን ሳወራችሁ ማወራችሁ የሚገባችሁ ከሆነ የእግዚአብሔር ልጅን በማመናችሁ ምክንያት መንፈስ ቅዱስ በውስጣችሁ የሚመሰክርላችሁ ነው። ማንም ሰው በእግዚአብሔር ልጅ ካላመነ በስተቀር ይሄ የነፍስ ምስክርነት በውስጡ የለው። ይጠራ እንደ ዳንን ጸደቅና በምን ስራቸው ማንህና ነው እንትናም ጸድቅ ያለው አላለም። ደግሞ አንጠፋም ትላላችሁ አሉ። መጨረሻን መቻወክና ነው። መጀመሪያ ይንስ ራሱ የታውቀው ነበር። እኔ እንደመረጥኩት እሱ አይደል እንደመረጠኝ። የሚያጠራጥር መንፈስ፣ የአስሩ ሰላዮች መንፈስ። ሙሴ 12 ላከ። ሄዱና አገሩን ተመልከቱ ብሎ 12 ነው የላከው። 12 ሄዱ፣ ምድሪቷን አዩ። በጣም በረከቷ ደስ ይላል፣ ፍራፍሬዎቿ ደስ ይላሉ። የተስፋውን ቃል አዩ። ከምድሪቷ ፍሬ ላስላስ አረጉ፣ ቀመሱ። ወይኑንም ዘለላውንም ሌላም ፍራፍሬ ካለ እሱን ሁሉ አዩ። ሊወርሳት ያለችውን ምድር ተስፋ አይተው ተመልክተው ሙሴ ጋር መጡ። 12ቱም መጡ። እንዴት ነች ምድሪቱ? በስማም ምድሪቱ አየን ቀመስን አሉ። እንደ ብራያኖች ላዝኖ እኮ ፍራፍሬውን በላ ነው ጠጣ ነው። እና እንዴት ነው እንወርሳት አለን? 10ሩም ባድ ሪፖርት ነው ያመጡት። አይ አንወርስም፣ ምን ወርሳ አይመስለንም። ደግሞ ቁጥራቸው ይበዛል። ይሄ አንወርስም የሚሉት ከ12ቱ ስንቱ ናቸው? 10ሩ ናቸው። እግዚአብሔር ምሕረት አድርጎልን ነው ምልክ ከገባ። ቁጥራቸው ብዙ ነው። አንወርስም፣ ምን ወርሳ? ለምን? ውጊያው ብዙ ነው፣ ሰልፉ ብዙ ነው። ጃንት የሆኑት ኃያላን በፊታችን አሉ። ቁመታቸው ምን የሚያክል፣ እኛ በፊታቸው እንዳንበጣ ነን። እኔ አንበጣ ነኝ የሚል መንፈስ ማለት ነው። ትትና ይመስላል አይደል? ትትና ሳይሆን በእግዚአብሔር ታላቅ እጅ አለማመን ነው። የተዘረጋችውን ክንድ ያችን እጅ ከግብጽ የወጡት በምን ብርታት ነው? በጡንቻቸው በኃይላቸው? ያኔ ዳንኮ በምን ነው? በዘዴ በብልሃት ቴዎሎጂ በጥሰህ ሰርች አድርገህ አጥንተህ ኖ ምንም አድርገን እንዳልዳንክ ማሳየው መጽሐፉ የተናገረበት ቋንቋ ነው። በኃጢአታችሁ ሙት ሆናችሁ። ሙት ማለት ምን እንደሆነ ታውቃለህ? ለመዳኑ ምንም ተሳትፎ ማድረግ የማይችል ሙት ነበራችሁ ተብሏል እኮ። አይ እኔ ድሮም ትንሽ ሞክር ነበር ጠማነ። እኔ የሚሞክር ሬሳ አላውቅም፣ የሚሞክር በድን አላውቅም። ሙት በነበራችሁ ሰዓት ሕይወት ሰጣችሁ አይልም፣ ከልጁ ጋር ሕይወት ሰጣችሁ ነው የሚለው መጽሐፉ። ከልጁ ጋር ሕይወት ሰጣችሁ ነው የሚለው። እንዴት እንደነበረን ማሰብ። ስለዚህ 10ሩ ባድ ሪፖርት ይዘው መጡ። አንወርስም። እንዴት ቻሌንጁስ ላይፍ ገና መጨረሻው ምን ተይዞ ጉዞ ሲሁላችንም እናልቅስ፣ መጨረሻችን አስፈሪ ነዋል። እኔ ወገኖች ያለ ከ10ሩ አንዱ ተነስቶ እኔ እንደው ሁኔታው ያስፈራኛል፣ እንደው ወጣን ከግብጽ አመለጠን አትበሉ፣ ምን ገባ ግን አይመስለኝም፣ ዘመኑ አስፈሪ ነው አለ። መጽሐፉ የሚለውን ታውቃላችሁ? ሕዝብም ሁሉ ከነርሱ ጋር አብረው አለቀሱ። በየድንኳኖቻቸው በራፍ ተቀምጠው እንዴት አንወርስም፣ አንገባም። 2 ሰዎች አውሴ የነበረው ኢያሱ አውራሹ፣ ኢያሱ የሽዋ እና ጆሹዋ። አውሴ እኮ ነበር ስሙ፣ እግዚአብሔር ነው ስሙን ኢያሱ በለው። ዛት ሚንስ ጂሰስ በለው እንደማለት። እሱና ያ ካሌብ ማለት ውሻ ማለት ነው። የቃሉ ፍቺ ወንድም ካሌብ ካለህ ይቅርታ። አንድ በረጅም ስም የሚጠራ የኔ ጓደኛ በረጅም ስሙ ረዘመበትና ሄዶ አስቀየርኩ እኮ አለ። ምን ብለህ አልኩት? ካሌብ ወይ ከድጡ ወደ ማጡ። እና ያ ኢያሱ አውራሹ መሪው፣ ያ ምስኪን ካሌብ አውራሽና ወራሽ። ዋናው ነገር ካሌብ መሆኑ ሳይሆን ኢያሱ ማን ነው? አንተ ማንህ አይደለም፣ ኢየሱስ ማን ነው? ፊት አውራሪ ከፊት ለፊት ሆኖ ሰልፉን የሚመራው ማን ነው እንጂ ከኋላ ሆኖ የሚፎክረው ማን ነው አይደለም። ሰው እኮ መንገድ አሁን ሰልፍ እንግዲህ ይኖራል ብላችኋል ወይ? ሆነ ቀን ሰልፍ ይኖራልና የቀበሌው ሰው ይወጣል። ከፊት ለፊት የሆነ ሰውዬ ማይክሮፎን ይዞ መፈክር ያሰማል። ከኋላ ያለው ሰው ዝም ብሎ ይጮሃል።
ምን እንደሚል እንኳን ፊት ለፊቱ ሰው ያያቁም። ብቻ የመጨረሻዋን ቃል እየጠበቁ ነው ብሎ ሲያበቃ ነው በዚህ ወጣው በዚህ ገብቶ እናሸንፋል። ምንድን ያለው ሰውየው? እኔ ምንም አላቅም፣ ብቻ መጨረሻው ነው እናሸንፋል ምናምን አይደል ያለው። ሰው እኮ ቀበሌ ውስጥ ያለን ሰው ከፊት ለፊት የሚፈክረው መፈክር በደርጉም ዘመን ሴቶቹ ምንም አያውቁም። ቀይ ሻሽ ያለብሳቸዋል ደርግ። ከዛ ሰልፍ ይወጣሉ። ተፈጥሮን በቁጥጥር ስር እናረጋለን ይላሉ። ለምንድን ነው ሰው የሚለው ሲባል ምንም ባይገባኝም ነገርየውም ባላቀውም ፊት ለፊት ያለው ሰውዬ አይሳሳትም ብሎ ያምናል ሰው። ዋናው አንተ አይደለህም ተከተለኝ ያለ ፊት ለፊት ላይ የሚሄደው ማነው ነው ጉዳዩ። እሱ በእኔ የሚያምን የዘላለም ሕይወት ይኖረዋል ሳይሆን አለው ካለ፣ እርሱ አባቴ ከሰጠኝ በጎች ውስጥ አንድ ስንኳ እንዳላጠፋ በፍጻሜ ቀን እንዳስነሳው ይህ የላከኝ አባቴ ፈቃድ ነው ካለ፣ መጽሐፉ ታጠባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል እንጂ ታጠቡ ከዛ ደግሞ ለመጽደቅ ሞክሩ ካላለ፣ በተፈጸመች ጽድቅ ውስጥና በምንለማመዳት ቅድስና ውስጥ ከሆነ ያለ ነው፣ በተፈጸመ መታጠብ ውስጥ ከሆነ ያለ ነው። መጽሐፉ ካለ ስነ መለኮት ባልበጥስም ነገርየው ባይገባኝም ፊት ለፊት ያለው ቃሉ ፊት ለፊት ያለው መይ የሚለውን ማለት ግዴታ ነው። ቀበሌ ታምን የለ የመስሪያ ቤት መፈክር 10 ያቋም መግለጫዎች እናምናቸው የለም እናጨበጭብ የለ ሲያልቅ ምነው እግዚአብሔር ልጅ ሲያወራ ከበደን። ምነው ሐዋርያት አጽንተው ሲነግሩን ተጠራጠረን። ክርስትና 2000 ዓመት ያስቆጠረ በነቢያት ተስፋ ውስጥ ደግሞ ብዙ ሺህ ዓመት ያሳለፈ የጸና የተደላደለ ለድርድር የማይቀርብ የማይሸቀጥ በገንዘብ የማይለወጥ በክብር የማይቀየር ወንጌል ነው ክርስትና ማለት ነው። ዋጋህን ተምነህ ጌታ ፊት ብቻ አንድ ቀን በቤማ ፊት እንደምታልፍ አውቀ ያን ቀን ከአፉ ምስጋና ለመስማት የኢትዮጵያን ሕዝብ ሁሉ ነቀፌታና ትችት የጴንጤውን ማላገጥ ጥርስ ነክሰ ማለፍ መቻል አለብን። አሁን በወንጌል የሚያሾፈው ሌላው አይደለም ወገኖች፣ እየደረሱብን ነው። ነጠላ አድርገው እየደረሱብን። ቀደምኩ ብለ ኢየሱስ ያድናል እንዴት ነው የሚያድነው ሲባል ፍጥጥ እያልን እነሱ ከነነጠላቸው እየደረሱብን ነው። መዳን በሌላ የለም እያሉ ነው ነጠላ አድርገው። ያ ብቻ አይደለም፣ ድኛለሁ በስራዬ ሳይሆን በጸጋው ድኛለሁ ይላል ዲያቆኑ እያለልን ነው። ታላላቅ መምህራኖቻቸው ማንም በስራ አይድንም በጸጋ ነው እያሉ እየሰማን ነው ሰሞኑን። ወገኖቼ ከኋላ መጥተው ደርሰውብናል። ምፈራው አልፈውን እንዳይሄዱ እኛ እዚሁ ቆመን ኮት እንዳረግን እንደፈረዝን ምናምን ሃሌሉያ ማንዱና ማክራባሳሽ ለባዳም ያለ እነሱ ትርድ ብለው ሄደው ወገኔ ነገ ባዶ ቸርቾች ህዝቡ ሁሉ እንደ ኢየሱስ ካዳነማ ዘው አይሻለኝም እንዳይል። ምክንያቱም በጴንጤ መሮታል፣ ሰልችቶታል፣ ግራ ገብቶታል። በላለው ብሎ ሄዶ ተበልቷል። ስንት ነገር አለ። ይኸው ስሙ ሰሞኑን ማናችንም በስራችን አንድንም እንዲያቆነማ ክርስቶስ በከንቱ ሞተ፣ በጸጋ ነው ሚዳነው በመልካም ስራው ማን ሊድብ እንደዛማ ከሆነ ለምን ይመጣል እያሉ ዋናው እየሰበኩን። ወገኔ ይሄ ነገር ወዴት እየሄደ ነው? እያሸነፍናቸው ነው እንዳትሉ፣ እያሸነፉን ነው። ለምን ሲባል ጴንጤው እችን መናገር እየፈራ ነው። በጸጋ ድነናል፣ ማንም እንዳይመካ ከስራ አይደለም። ጸጋው በምን በእምነት አድኗቸዋል። ይህ ራሱ እምነት ራሱ ከእግዚአብሔር ነው ከናንተ አይደለም። ታው እግዚአብሔር ሆይ ወንጌል ከእንደገና ይቀጣጠል፣ ወንጌል ከእንደገና ይነሳ በድፍረት ያለምንም ፍርሃት። ጳውሎስ መልእክቶቹን ሲጽፍ ማንም ሰው እንዳይመካ በስራ አይደለም፣ እናንተ ሕግን በመጠበቅ ለመጽደቅ የምትፈልጉ ጭራሽ ከክርስቶስ ተለይታችኋል። ከቸርች አላለም፣ ቸርች ውስጥም አሉ ማይክም ይዘዋል፣ ግን አለ ከክርስቶስ ተለይታችኋል፣ ከጸጋውም ወድቃችኋል። ምን እንዳለ ታውቃላችሁ? ማንም ሰው መልካም ስራ ጭምር ሰርቶ ነው የሚጸድቀው ብዬ ባስተምር ኖሮ ማን ያሳድደኝ ነበራል? ምን እንደሆነ ታውቃለህ?
ጸጋውን ስትሰብክ ስደት አለ። ዛት ሚንስ ከሀገር ነቅለው አያባርሩህም፣ ግን ይሰድቡሃል፣ ያዋርደዋል። ይሄን መጠበቅ አለብህ። ይሄን የተፈጸመ የተጠናቀቀ ታላቅ ማዳንና ይሄን በአብ ፊት እጅግ ንጹህ የሆነ የተቀደሰ በአብ ቁጣ እሳት የተቃጠለ መስዋዕት በሱ ስትረካና ደህንነቴ ተፈጸመ ያለ ቀን የሱ ጉዳይ ሳይሆን የተፈጸመው የኔ ጉዳይ ነው ብለህ ያልክ ቀን ከዚህ በኋላ ምፈጽመው ነገር አይደለም። ተፈጸመ ብቻ አይደለም፣ ለመዳኔ ምፈጽመው የለም እስካላልክ ድረስ እንደዚህ ሁለት እግር አለኝ ተብሎ ለዛፍ አይወጣም። በሁለት እግር ወዲያና ወዲህ መውጣት አወዳደቅህንም አያሳምረው፣ ደስ አይልም አወጣጥህም። አንድ እግር እዛ አንድ እዚህ እግር ደስ አይልም። ጳውሎስ አንዳንዶች ከመካከላችሁ ስለ ሕጉ ራሱ የሚናገሩትን ሳያውቁ እንዴ ይሄ ሕግ የሚል ሰው ሕጉንም አያውቀው። 10ቱን ትእዛዝ እንኳን መደዳ ጥራ ብለው አይጠራም፣ 3ቱን ጠርቶ ቁልጭ የሚል ሰው። እነዚህ ስለ ሕጉ ራሱ የማያውቁ ሰዎች አለ የሕግ አስተማሪ ሊሆኑ ቀስ ብለው ፈቀቅ ብለዋል አለ። ዛት ሚንስ አንድ እግር ጸጋ አንድ እግር እንደዚህ አይሆንም። ወይ እዚህ ግባ ወይ እዛ ግባ። ኢየሱስ ያድናል ነው ትምህርቴ። ርዕሱን አለመጥፋት በሉት ብትፈልጉ፣ በጸጋ መዳን በሉት። እያስተማርኩ ያለሁት ኢየሱስ ያድናል በትክክል ማለት ያላንተ መዋጮ ያላንተ አስተዋጽኦ ነው ያዳነህ ነው። እዛ ውስጥ ነው ሁሉም ነገር ያለው፣ እዛ ውስጥ ነው መጽናት ያለው፣ እዛ ውስጥ ነው መጠበቅ ያለው፣ እዛ ውስጥ ነው ዋስትና ያለው። ከእንደገና የመጀመሪያው መሰረት እኮ ከእንደገና ልናይ ነው ማለት ነው። አሁን ወደዚህኛው ልምጣ። አብ ስለ ኢየሱስ ምንድነው የመሰከረው? አብ ስለ ኢየሱስ የመሰከረው ቁጥር 10 በእግዚአብሔር ልጅ የሚያምንም ሰው በነፍሱ ምስክር አለው፣ በእኔና በእናንተ ማለት ነው። በእግዚአብሔር የማያምን ሰውኛ መሃል አረ እኔ በእግዚአብሔር አምናለሁ ምትል ግን ማታምን ሰው ማን እንደሆንክ ሊናገር። እንዴ በእግዚአብሔር ማመን ማለት አንድ እግዚአብሔር አለ ማለት አይደለም። እሱንም አጋንንትም ያምናሉ። በእግዚአብሔር የማያምን ሰው እኛ መካከል ቢኖርስ በምን እናውቃለን? ወይም ያ ወንድም በምን ይወቅ? እኔ በጌታ ቤት 10 ዓመት ነው የቆየሁት። 5 ጌታን ሳመልክ ነው ሳስመልክ ነው የቆየሁት። 20 ዓመት ነው ምናምን። ዮሐንስ ደግሞ ኖ የሌለ ሐሳባዊ አምላክና ሐሳባዊ እግዚአብሔር ጋር ነው የቆየው እስከ ዛሬ። ምክንያቱም በእግዚአብሔር አታምንም። በእግዚአብሔር ማመን ማለት እግዚአብሔር ስለ ልጁ የመሰከረውን ምን ማድረግ ነው? ማመን ነው። እግዚአብሔር ስለ ልጁ የሆነ ነገር ሲያወራ አይመስለኝም እኔ እንጃ ካልክ በእግዚአብሔር አታምንም። እግዚአብሔር ደግሞ ስለ ልጁ የሚመሰክረው በእኛ ተማምኖ ሳይሆን በራሱ ተማምኖ ምን ብሎ ይመሰክራል? በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል። እግዚአብሔርን አረ እግዚአብሔር አትዋሽ እንዴ አረ እግዚአብሔር አይዋሽም እያለ እግዚአብሔር ስለ ልጁ የመሰከረው ምስክርነት የማይቀበል ሰው እዚህ ቤት ካለ ምስክርነቱም እንደሆነ ነግራቸዋለሁ። የማይቀበል ሰው ካለ እግዚአብሔርን ተው እንጂ የማ ውሸት ነው አረ የማ ሊሆን አይችልም እንዴ የማይመስል ነገር ነው እያልክ ነው። ምንድነው የመሰከረው? እግዚአብሔርም የመሰከረው ምስክርነት ይሁ እግዚአብሔርም የዘላለምን ሕይወት እንደሚሰጠን ምን እንዳለን እግዚአብሔርም የዘላለምን ሕይወት እንደሰጠን የተጠናቀቀ ነገር ነው፣ ያለቀ ነገር ነው። እንዴት እኔ ኢየሱስን ተቀበልኩ እንጂ ገና የዘላለም ሕይወት እየጠበቅኩ አይደለ እንዴ ለሚል ሰው የተሳሳተው ነገር አለ። ምን ይሄ የዘላለም ሕይወት ተሰጠን ያልነው ሕይወት ወደፊት የማይመጣበት አሁን የተቀበልንበት ምክንያት የተቀበልከው ኢየሱስ ራሱ ስለሆነ ነው። ሕይወት ምን ይላል? እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። እግዚአብሔር ምንድነው የመሰከረው? የዘላለምን ሕይወት ሰጥቼሃለሁ። የታል እግዚአብሔር? በልጄ የተቀበልከው ልጄ ነው። እርሱ ውስጥ ነው ሕይወት። እና ኢየሱስን ካገኘ በኋላ ቁጭ ብለህ እንደው ይሄ የዘላለም ሕይወት ጉዳይ እንዴት ነው? የዘላለም ሕይወት ጉዳይ እንዴት ነው? ለዛ አብቃኝ። ኦሬዲ ምን ብለው ይዘኸው ትዝ ይለኛል። አንደኛ ክፍል አለድሜ እናት ያስገባችኝ እዛው ትምህርት ቤት ውስጥ ስለምሰራ
እዛው ቤት ውስጥ የመጨረሻ ልጅ ስለሆንኩኝ ቤት ከማን ጋር ይውላል ተብዬ ይዛኝ ሄዳ እሷ የምትውልበት ግማሽ ቀን እዛ ሄጄ ውላለሁና ዝም ብላ አንደኛ ፍል ወስዳ ቁጭ ታደርገኛለች። እስክሪፕቶ ሰጠኛለች፣ ደብተርም የሆነች ነገር ሰጠኛለች። ከዛ እስክሪፕቶ ድሮ እስክሪፕቶ ነበረች፣ ቢጫ ነች፣ ቀጭ አላት። ከዛ እናቴ ሂሳብ ስትሰራ ምናምን ጆሮዋ ውስጥ ታስቀምጣለች እስክሪፕቶ። እኔም ወግ ደርሶኝ ክላስ ውስጥ ገብቼ በቁምጣዬ ባለማንገጃ ቁምጣ አድርጌ እስክሪፕቶ እዚህ ጋር አድርጌ ረሳሁት ማለት የጠፋ መሰለኝ ማለት። አለቀስኩ፣ እየየብዬ አለቀስኩ፣ ይዤው አለቀስኩ። ምን ብዬ ጠፋብኝ ብዬ ጠፋ ትጀርዬ ስል ቲቸር ገባይነሽ አረሳቸውም ፈትሻሉ። እሳቸውም ከኔ ባሱ ናቸው ማለት አላዩትም ማለት ኦሬዲ እንዳለኝ አላዩም ማለት ነው። እኔም ጠፋብኝ ብዬ ያለቀስኩ ነው። እሳቸውም ደግሞ ማለት ቲቸር ገባይነሾች አሁንም አሉ በየቸርቹ አልቀሳሉኝ። ያለቀስኩኝ የተማሪውን ሁሉ ደብተር መፈተሽ ጀመርኩ። ፈትሽ ተባለ። ያልፈትሻለሁ። በዘመኑ የነበሩ ቦርሳዎች አሉ፣ የሸራይ ምናምን ቦርሳ፣ እነሱን ሁሉ የገለበጥኩኝ ትናል። መጨረሻ ነው መሀል ላይ ከደረስኩ በኋላ አንዱ ተማሪ ቲቸር ጆሮ ላይ እኮ አድርጎ ነው ሲል እንዲህ ስነካው አለ። ስንቱ ሰው መሰለ ቸርች ውስጥ ያለቀሰው የዘላለምን ሕይወት ይዞ እየየ ያለ በመዳኑ ደስታ ደስ ሊለው ሲገባ እንደ ሌሎች የወደፊትን የዘላለም ሕይወት አይደለም አግኝቻለሁ ላገኝ ራሱ አልችልም በሚል ስንቱ አልቅሷል። እግዚአብሔር ግን ስለ ልጁ የመሰከረው ምስክርነት እንዲህ የሚል ነው፣ የዘላለምን ሕይወት ኦሬዲ ሰጥቻችኋለሁ። የታል ልጄ ኢየሱስ፣ እሱ ነው የዘላለም ሕይወት። ስለዚህ ምን ይሆናል ባጭሩ ማለት ነው ሂሳቡ ሲዘጋ ቁጥር 12 ስለዚህ ምን ይሆን? ልጁ ያለው ሕይወት አለው። ልጁ ያለው ሕይወት ይኖረዋል። አሜን። ልጁ ያለው ሕይወት ይኖረዋል ወደፊት። አሜን። ልጁ ያለው ምን አለው? የማን ምስክርነት ነው? ከሰው ምስክርነት ሁሉ ይበልጣል። ከስነ መለኮት አርጊውመንት ያልፋል። ልጁን ከአባቱ በላይ የሚያውቀው የለም። ልጁን ባላወቅነው መጠን ነው ጭቅጭቃችን የሚበዛው። ኢየሱስ በቂ ብቻ አይደለም፣ ከበቂ በላይ ነው። ኦል ሰፊሽንት ወዘተ ከዚያም በላይ ነው። የዛሬ 2000 ዓመት የመጣው አንድ ታላቅ ነብይ አይደለም። በዘላለም ውስጥ የነበረ የሕያው የእግዚአብሔር ልጅ ነው የመጣው። በስጋ የመጣው እሱ ነው። በስጋ የተገለጠው እሱ ነው። አንድ የሆነ የሃይማኖት መሪ ነብይ እንደምንከተል እና የመጨረሻውን ጉዳይ እሱም እኛም ማናውቅ አርጋችሁ እንዳታስቡ። ያዳነን ጌታ ታላቅ ነው። ያዳነን ቤዛ ታላቅ ነው። ቀጥሎ እንደዚህ ይላል። ከዚህ በኋላ በጥቅስ ነው እናንተ ዘመኑ ሰባኪው ዝም ብሎ ሁሉንም አውርቶ ሲል አሜን አዎ የስ ብሎ መሄድ የለም። በጥቅስ ነው። ልጁ ያለው ሕይወት ይኖረዋል አይደለም አለው። ስለዚህ የእግዚአብሔር ልጅ የሌለው ሕይወት አይኖረውም። የእግዚአብሔር ልጅ የሌለው ሕይወት አይኖረውም ወደፊት ይላል። ምንድን ነው የሚለው? የእግዚአብሔር ልጅ የሌለው አሁን ምን የለውም? ሕይወት የለውም። ለምን? ሕይወት ማን ስለሆነ? ኢየሱስ ስለሆነ። የእግዚአብሔር ልጅ በእርሱ ውስጥ ነች ሕይወት። እርሱን ከተቀበልክ በኋላ ወይም ሌላ ስሙ ማለት ነው ኢየሱስ ካሉት ብዙ ስሞች ወይም ማዕረጎች፣ ታይትሎች፣ ማንነቶቹን ከሚገልጹ ስሞቹና ታይትሎች አንዱ ነው ማለት ነው። ምን? የዘላለም ሕይወት። እኔ ቤት ውስጥ ስም አለኝ፣ ትምህርት ቤት ሌላ ስም አለኝ ወዘተ። ግን እኔው ነኝ። ኢየሱስም በል የእግዚአብሔርም ልጅ በል የዘላለምም ሕይወት በል እሱ ነው፣ ማንነት ነው፣ ሌላኛ ስሙ ነው። ልጁ የሌለው ሕይወት የለውም። የምን ጊዜን አንቀጽ ነው? የወደፊት ነው? ያሁን አለው የሚለውስ የመቼ ነው? ያሁን። ስለዚህ አሁን አላችሁ ማለት ነው። የዘላለም ሕይወት አላችሁ። ተው አለ። ሰሞኑን በብዙ ነገር ውስጥ ነው ያለፋችሁት። ፈተና አለ። አይን ማየት ሳይፈልግ አይቷል።
ያላገባችሁ ማታ ባሳባችሁ ልጅቷ እንደው እሷ ብትሆን ከዛ በማጠረ በኢየሱስ ስም ወጋውትልና በዚህ ስዞር አሁንም ትመጣለች። ስታስረው ብትሆን ፈተናው ራሱን ይፈታል። አፍን ቆጠበኔ አፌ ነው ያስቸግረኝ ከዛሬ ጀምሮ በኢየሱስም እግዚአብሔር አፌን በጥበብ ቁልፍ ዝጋው ብለ ጸልየ ወተ አይን ያመልጣል አይመልጥ ያመልጣል። እንግዲህ አይኔን አጥፎ አትልም መቼስ ይሄን ስትይዘው ይሄ ሁሉንም በሸፍነ ቤት ብትቆልፍ ማያዝ አለ ሐሳብ የሚባል ይሄድልሃል አልኩ። ሄዶ ሰፈር ውስጥ በጌታ ሆናችሁ እኮ ነው እውነት ውሸት። እንደዚህ አይነት ሰዎች መሆናችሁን ስለሚያውቅ እግዚአብሔር የእናንተን ህይወት በእናንተ እጅ ላይ አልጣለውም። ማወቅ ያለበት እንዴ አይደለም እግዚአብሔር አንተ ራስን ታምናለህ። እኛ ፊት ነው እንጂ ራስን የምታምነው እኛ ጋር ስደስ ሰላም ነው እንዴ ትበረታላችሁ። የበርቱ እንጂ በርቱ እዚህ ጋር እህትና ወንድም ቆመው ካወሩ ምንድነው ቆማችሁ የምታወሩ? ገብታችሁ አትጸልዩ። እሱ በእኛ ፊት ነው። ራስን ግን ታውቀው የለም ማለት ስላንተ ለማውራት አይንን መጨፈን ጌታው መገለጽ ስጠኝ ማለት አያስፈልግ። ስላንተ ለማውራት ስለኔ ማውራት አንተና እኔ ምን ለየን? ስለኔ ሳወራህ እኮ ነው የምትስቀው። ለምን? አንተም ያው ነህ። አንተን ለማግኘት ዳሰሳ ሰርጅ ማረጋ አያስፈልግም። ሰው ነው። ይሄን አውሬ ተሸክመ ነው የምትዞረው። ሐሳብ ይሄዳል፣ አምልጦ ይወጣል። ሄዶ ሰፈር ተሰዳድቦ እከሊትን ልክልኳን ነግሮ በሌለችበት ይመጣል። አይመጣም? ይመጣል። ከዛስ እንዴት እናርግ? ወደ እግዚአብሔር ስንመጣ እንዴት እናርግ? እንደዛ ሆነን መጣን። አንዳንድ ሰው እኮ ከቸርች የሚቀርም አለ። ደና ወደ ቸርች እየሄድኩ እያለ ዳሰናከሉኝ በኢየሱስ ስም ብሎ ወደ ቤቱም ይመለሳል። አይደለም? ወደዚህ ነው መምጣት ያለብን። እንደዛ ሁሉ አእምሮ፣ አይን፣ ህሊና መዋዠቅ፣ መንቀዥቀዥ፣ መባከን ሁሉ ዜሮ አድርጎ ወዴት ልትሸሽ ትፈልጋለህ? እሱ አይሻልህም? እናንተ ሸክም የከበዳችሁ ሸክማችሁን ጣል አድርጋችሁ ወደ እኔ ኑ አላለምን? ምንድን ያለው? ወደ እኔ ኑ ከዛስ ታርፋላችሁ ነው። እኔም ማሳረፋችኋለሁ። ወንድሜ ራስህን ማሳረፍ መቼም አትችልም። ኢየሱስ ነው የሚያሳርፍ። በብሉይ ዘመን አንድ ሰው ለሞት የሚገባውን ኃጢአት እንኳን ቢያደርግ ይላል፣ ለሞት የሚገባውን ኃጢአት እንኳን ቢያደርግ ሮጦ ሄዶ ወደ መማፀኛ ከተማው ይግባ። በዚያ ከገባ አይሞትም፣ አይገደልም፣ በህይወት ይኖራል። ሮጠና ዝም ብለ ግደለም ከነ ተወለጋግደና ችግር ውስጥ ሆነና ሐሳብ ተበላሽቶ ና መጽሐፍ ቅዱስ እንደሚናገር ያን እድፍ በቃሉ ውሃ ያጥባል ይላል ጌታ ኢየሱስ ራሱ። በቃሉ ውሃ ያጥባል። ኢየሱስ ከሆነ ልጁ ያለው ምን አለው? ህይወት ይኖረዋል። ህይወት አለው። ልጁ የሌለው ወደፊት ህይወት አይኖረውም ነው። አሁን ህይወት የለውም። ስለዚህ ህይወት አላችሁ መቼ? እንደዚህ ብክንክን ብላችሁ ህይወት አለኝ ትንሽ ሸም የላችሁም። ማን ይሙት አሁን ህይወት አለኝ ምናምን ያላችሁ እናንተ አሁን ችግር የለባችሁ? የለም ይሄ ባንዱ የለም አለ እና ትንሽ እንትን አላላችሁ? ህይወት አለን ስትሉ የዘላለም ህይወት አለ። ጾሞ ጸልዮም እንኳን አልሆነለትም። አንዳንድ አለኝ በሉ እኔ በሉ የዘላለም ህይወት ከተቀበልኩ ቆይቻለሁ። ስለዚህ ምን አለን? የዘላለም ህይወት። የዘላለም ህይወት ምንድን ነው? አይ ምንድን ነው ያልኳችሁ። ምንድን ነው የሚባለው? ማን ነው?
ምንድነው ሲሉ አትመልስ። ምንድነው የሚባል ኢቲዝ የሚባል ወይ ምናም የሚባል የዘላለም ሕይወት የለም። he is ነው። ያማን ነው ስሙ? ጲላጦስ የተሳሳተው እንደዚህ ጥያቄ አበላሽ ኢየሱስን አቆሞ እየተንጎራደደ ታዲያ አንተ ማን ነህ? እኔ ስለ እውነት ለመሰከር ስለዚህ ተወልጃለሁ። ስለ እውነት? አዎ። እውነት ምንድነው ሲለው ኢየሱስ ዝም አለ። ምን ነው ቢሉ ጥያቄው የተበላሸ ነው። what is truth አይባልም። who is truth ነው የሚባለው። ማን ነው እውነት ነው የሚባለው። ሰውየው እውነት ምንድነው ሲለው ኢየሱስ ምንም አልመለሰለት። አስተማሪ ጥያቄ አበላሽቶ ሲያመጣ መልስ መሙላት የለብህ። ለምን? እሱ እንደተሳሳተ ሁሉ አንተም ትሳሳታለህ። እነዚህ በእንደዚህ ነገር የተገለጡ ነገሮች ሁሉ እሱ ነው የሚባሉት። he is ነው የሚባሉት። መንገድ ብትለው አስፋልት እንዳታስብ he is ነው። ሕይወት ብትል እኔ ከሰማይ ወረድኩ ሕይወት እንጀራ ነኝ ብሉኝ ሲል አስብ። ያቺ ሴትዮ ውሃ መቅጃው ሩቅ ነው ትለዋለች። ሰው ሁሌ ውሃ ሲባል ጉድጓድ ይታሰባል። መንገድ ሲባል እንጀራ ሲባል እንዴት ልንበላው እንችላለን ይላል። ኢየሱስ በጥርስ የሚላመጥ አይደለም አላቸው። ሲጀመር እንጀራው ከሰማይ የወረደ ነው አለና ገላገላቸው። ግን የሚገርማችሁ ይሄን ከሰማይ የወረደውን የጌታ እራት አላልኩም። እሺ ከሰማይ የወረደውን የጌታ እራት ቸርች ነች የምታዘጋጀው። ዮሐንስ 6ን እንጀራ ነው ያልኳችሁ። ከሰማይ የወረደው የሕይወት እንጀራ። የሕይወት እንጀራ ምን ማለት ነው? ሌላ ጊዜ አወራለሁ። የሕይወት እንጀራ ምን ማለት ነው? ከበላኸው በሕይወት መኖር ግዴታክ ይሆናል። ምን ይሆናል? ግዴታ ይሆናል። ከዛ በኋላ አልኖርም፣ አጠፋኝ፣ ሰርዘኝ ብትሉሉ ማን ብላለህ? መጀመሪያ የሕይወት እንጀራ ሚኒንግ እሱ ነው። ቀላል ትርጉሙን ልንገራችሁ። አሁን እዚህ ውስጥ ይህን ስል ያላመናችሁ ሰዎች ኢየሱስ የሕይወት እንጀራ ነኝ የሚበላኝ ከእኔ የተነሳ ያለውን ለማመን የከበዳችሁ ሰዎች ግን አንድ መሬት ላይ ያለን ነገር ብነግራችሁ ታምናላችሁ። ይሄ ኢየሱስ የሕይወት እንጀራ ነው ማለት በሌላ ላስረዳችሁ። የሚገድል እንጀራን እስቲ ውሰዱ። መርዝ ያለበት ክልትው የሚያደርግ የሚገድል እንጀራን ውሰዱልኝ። አንዴ ምሳሌ። የሚገድል እንጀራ ወይም መርዝ ያለው ወይም ክልትው የሚያደርግ እንጀራ ምን ማለት ነው ሲባል ከበላኸው መጀመሪያ አለመብላት፣ ከበላኸው ድብን ማለት መሞት ግዴታ። ከበላኸው በኋላ አልሞችም በሕይወት ይኖራለሁ ብትል ትደፋለህ፣ ትሞታለህ፣ ትደፋለህ። የሆነ አገልጋይ መጥቶ ወንድሜ አትሞትም ይልሃል። ገና ምድርን ትዞራለህ። ሬሳ ይዞራል በማግስቱ። የሚገድል እንጀራ ምንድነው ስል ከበላሁት ክልትው የሚያደርግ ነው። ከእንጀራው የተነሳ ከሚገድለው እንጀራ የተነሳ ነው የሞትኩት ብለህ ካመንክ የሕይወት እንጀራ እኔ ነኝ፣ የሚበላኝ ከኔ የተነሳ ለዘላለም በሕይወት ይኖራል ማለት ከበላኸው መኖር ግዴታ። ከዛ በኋላ ተንበርክከ ጸልይ ብትፈልግ እግዚአብሔር ሆይ ዘመዶቼ ሁሉ ይዳኑ እንደ ጳውሎስ እኔን ከሕይወት መጽሐፍ ላይ አጠፋም። ማጠፋው አንተ ለመጥፋት የማትበቃ ሰው ሆነ ቀርቶ አይደለም። አንተማ ድሮ ራሱ ልጠፋ የሚገባ ሰው ነበርክ። ነገር ግን እግዚአብሔር ያንን እንጀራ ሊያጠፋው አይችልም። በልተዋል። ከእርሱ የተነሳ ማጠፋ ጉድ ትሆናለህ። መጸለይ መብት ነው። ሰርዘኝ ብለህ ጸልይ። በዚህ ውስጥ ያጎላሁት አንተን አይደለም እንጀራውን ነው። አስተውለሃል? እንዲህ ስናወራ አሁን ስለ አንተ ጽድቅ ባወራህ ኖሮ ይመች ነበር ወገኖቼ። እስቲ እኛም ደግሞ በጾም በጸሎት ወደ ጽድቁ ለመግባት ብል ይመቻል። ስላንተ ታታሪነት፣ ስላንተ ጸላይ፣ ስላንተ ጾም፣ ስላንተ ብቃት ሲሰብክ እንደዚህ ነው ምትል ጉደኛ ነህ። እኔ የሰበኩ የእግዚአብሔርን ልጅ ኢየሱስን ነው። እሱ አንተ አይደለህም። እሱ የሕያው እግዚአብሔር ልጅ ነው። እና ቁጥር 13
ምን ይሆን? ዮሐንስ ይህን ሁሉ የሚደክመው ምን ሊያደርግ ነው? የሆነች ነገር ሊነግረን ነው። ምን? የዘላለም ሕይወት እንደሚኖራችሁ ታውቁ ዘንድ። አቤት! የተጻፈው ዮሐንስ መልእክት ለምንድን ነው? ሰዎቹ በጌታ ናቸው፣ ክርስቲያን ናቸው፣ ቸርች ውስጥ ናቸው። ግን ዮሐንስ ቼክ ሲያደርግ ሰው ቁጭ ብሎ ምን ይጠብቅልሃል መሰለ? የምን ሕይወት? የዘላለም ሕይወት ወደፊት ይጠብቃል። እረ ጉድ ነው አለ። ምን አይነት ቸርች ነው አለ። እረ በለው ማለት ወደፊት የዘላለም ሕይወት ለማግኘት ነው። አሃ እኛ እኮ ያወራንላችሁ ከአብ ዘንድ የነበረውን ለኛ የተገለጠውን በእጆቻችን የዳሰስነውን የዘላለም ሕይወት ነው። እግዚአብሔር ስለ ልጁ እኮ የመሰከረው ምስክርነት ይህ ነው። እርሱ ያለው የዘላለም ሕይወት አለው። ያ ሕይወት በልጅ ውስጥ ነው ያለው። ስለዚህ ውጤት፣ ስለዚህ የዘላለም ሕይወት እንዳላችሁ፣ በቀላል ቋንቋ አሁን እንዳላችሁ ማለት ነው። ናው ማለት ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ። እኔ እኮ የዘላለም ሕይወት አይወሰድም እኮ ትልቅ ትምህርት ነው። መጀመሪያ እኮ እንዳለን ራሱ ማመን አለብን። አሁን እኮ እየከበደን ያው ወደፊት እኮ ወንጌል ለጴንጤውም ነው። ወንጌል እንግዲህ አማራጭ የለንም፣ ለጴንጤውም ነው። ምክንያቱም ከሚገቡልን ስልኮች፣ ከምንሰማው ስልኮች እኔ 40 ዓመት ነው ያገለገልኩት፣ እኔ ድሮንትን ቸርችን ጥንት ጂማ ላይ የተከልኩት እኔ ነኝ፣ እንደው ገላገልከኝ። 40 ዓመት ሙሉ ጥያቄ ነበረ። እኔ እንደው አሁን እንኳን እንደው ድናለሁ ብዬ አስብ ነበረ። ወንጌል ላይ አሁን ቴክስቶችን ዛሬ ገቡልኝን ላሳያችሁ እችላለሁ። ወንጌላዊ ካለ ይባላለሁ። አሳረፍከኝ። ሎክ ራሱ ይሄዳል፣ ይገጥማል። ይሄ ነገር እንዴት ነው? ሎክ ራሱ ግራመሩ ይሁን ምኑ እንደሆነ ብቻ ልክ አይመስለኝም። ወንጌላዊ ካለ ይባላለሁ፣ እንደዚህ ያን ዓመት አገልግያለሁና አሳረፍከኝ። ወንጌላዊ ምን ማለት ነው? የቃሉ ፍቺ ወንጌላዊ የምስራች ነጋሪ። የምስራች ምን ማለት ነው? ጉድ ኒውስ ለማን የሚነገር? ለጥሩ ለፈሪሳዩ ለመቅደሱ አገልጋይ ነው ወይስ ለኃጢአተኛ ነኝ ለሚል? እና ለአንዲት ኃጢአተኛ፣ ለአንዲት አመንዝራ፣ ለአንድ ቀራጭ፣ ለአንድ ቀላጭ ምንድነው የምሰብከው ወንጌል? የምስራች ምንድነው? አንዲት ሴተኛ አዳሪ ጋር ሄድክ፣ እህቴ የምስራች ምን ትጠፊያታለሽ ነው እኮ የጴንጤ ወንጌል። አሁን ለምን እንዳንቺ አይነት አመንዝራ አይገባት። የምስራቹ ግን ለዚህች አመንዝራ የመጣ በኢየሱስ ጽድቅ ላይ የተመሰረተ በእምነት ስለምትቀበለው ሕይወት። አሁን እንዲህ ስል የከበዳችሁ አላችሁ አይደል? ወይ አመንዝራ ምና ኢየሱስ እንዲህ እንዳለ እንዳትረሳ። በልቡ የተመኘም አመንዝሯል ብሎ ማለት አንተን ነው ያልኩ፣ አንተን ሰውዬው ነው ያልኩ። በእግዚአብሔር ፊት ሲቆም አንተም እሷም ልዩነት የለም። ሁሉም ምን ሰርቷል? ኃጢአት ሰርቷል። ለሷ ግን ከዚህ መጀመሪያ ከዚህ ሕይወት የምትወጣበትን ሳይሆን ከእግዚአብሔር ፍርድ የምታመልጥበትን ነው የምንነግራት። አንዳንድ ጊዜ እንደ ጸባይ ማረሚያ ስለሚጠቀሙ ልጁ የዘላለም ሕይወት ያገኛል ምናን አይደለም፣ እንደው እዛ እናንተ ጋር ውሰዱልኝ ይህን ጫቱን እንዲተው ነው የሚሉ። ወንድም የመጀመሪያ የምናመጣው ጫቱ እንዲተው አይደለም። እኛ ጋር የተሰጠን ትልቅ ቤት ስራ አለ። ሰዎች ወደ ታላቁ የእግዚአብሔር ቁጣ እንዳይቀርቡ ከእርሱ ፍርድ መታደግ ነው። ታድገ ወደ ልጅነት ስታመጣው የገባበት መንፈስ ራሱ ይቀይረዋል። ኩነኔ አይደለም ሰውን የሚቀይረው። እግዚአብሔር እኮ እኛ በተላላቅ መቅሰፍት እንደማንቀየር ሊያሳምነን ጸጋው ነው ኃጢአተኛነትና ዓለማዊ ምኞት የሚያስክደው ሊለን ይሄን ማስፈራሪያ እንዳንደግም ድሮ እሱ አስፈራርቶ አሳየን። በብሉይ እስራኤልን አወጣ። ይኸው ሰው እንዴት እንደማይቀየር ላሳያቸዋል። እግዚአብሔር ላይ ሲያግሮመርሙ እባብ ነድፎ በየቦታ አብጠው ሞቱ። ተቀየሩ አልተቀየሩ? ወዲያው ተቀየሩ አልተቀየሩ? ዲሲፕሊንድ ሆኑ አልሆኑ? ኧረ ባሰባቸው። ከዚያስ ሰዎችን ከመካከላቸው መሬት ሰንጥቆ እግዚአብሔር ይሰማል። ሰው ምን ያህል እንደማይቀየር ላሳያቸው።
መሬት ሰንጥቆ ከነቤተሰቦቻቸው ከየድንኳናቸው ከየእንስሳቶቻቸው መሬት ውስጥ ገብተው መሬቱ ተከርኖ መጽሐፉ በቀላል ገለጻ ይገልጧል። እነዛ ሰዎች ከዛ በኋላ በሰፈር ውስጥ አልታዩም ይላል። ዘና ብሎ ነው የሚጽፈው። እንዴት ይታያሉ? ገብተዋል እኮ ገጠመ ጠፉ በቃ። እሺ እስራኤል ተቀየረ ወይ? መቀየር ተሰብስቦ መጣ በአድማ ወንድሜ ተራራ ላይ የሚቃጠል ተራራ እያየህ የሚገለባበጥ ደመና እያየህ ያንን የመለከት ድምጽ እያየህ አትቀየርም። እግዚአብሔር እኮ ሰው በዱላም በምንም እንደማይቀየር ሲያውቅ በአንተ አሕዛብ ይባረካሉ አሉ። በቃ እግዚአብሔር ማለት ሰው ሲባረክ ነው የሚቀየረው ተባለ። ቢቀጠቀጥ አይቀየርም። ከዛ ጸጋው ተገለጠ። ጸጋው ግን ኃጢአተኛነትንና ዓለማዊ ምኞት ሁሉ ያስግዳል። ከዛ አልፈን የተባረከውን የኢየሱስን መምጣት እንድንጠባበቅ ያደርጋል። ጌታ ሆይ ቶሎና የሚለው መዝሙር ለኛ ከባድ አይሆንም። እድሜ ለንስሐ ስጠን አንልም። ጌታ ሊመጣ ነው ሲባል አንልም። ምንድን ምንለው? አሜን ጌታ ሆይ ቶሎና። ለምን? እንዲህ ያዳንከን ሰዎች፣ እንደዚህ ያጸደከን ሰዎች፣ ይሄን ህይወት የሆንከን ሰዎች በዚህ ምድር ላይ ስንኖር ይሄ ያደክመናል፣ ያ ያደክመናል፣ ያ ያዝለናል፣ ይሄ ያዝለናል። ለአንዴና ለመጨረሻ ጊዜ ላንተ ሊገዛ ወደሚችልበት አሰራር ክቡር ስጋህን እንዲመስለው የተዋረደውን ስጋህን ለውጥልኝ። የኢየሱስ መምጣት ራሱ ላላመኑት ጥፋት ሲሆን ላመነው መድኃኒት ሆኖ ነው የሚመጣው። መጽሐፍ ነው የሚለው ኢየሱስ ፈራጅ ሆኖ ነው የሚመጣው። ፈራጅ ሆኖ ነው የሚመጣው በአማኞች ላይ መጽሐፉ የሚለው በማያምኑት ላይ ሊፈርድ፣ እናንተ ደግሞ ልትገረሙበት። ለምን? ቸርች ውስጥ ከተሰበከው በላይ ስለሆነ ከተነገረው በላይ። ወይኔ ኢየሱስ መች ተሰበክ። እናንተ ደግሞ ልትገረሙበት ሲመጣ ያ ብቻ አይደለም። በዓለም ላይ እንደሚፈርድ ስናውቅ ለኛ ሲመጣ ጳውሎስ እንደዚህ አለው፣ እኛ ሀገራችን በሰማይ ነው። አንድ ሁለተኛ ከላይ የሚመጣ መድኃኒትን እንጠባበቃለን። ኦኬ ቸርች የምትጠባበቀው ከላይ የሚመጣ ምንዋን ነው? መድኃኒት ነው የምትጠባበቀው። መድኃኒት እንዴ መድኃኒት ሆኖ መጥቶ አድኖን የለምን? አዎ ከአብ ፍርድ 100% በላይ ፐርሰንት ካለ አዳነን። አሁን ግን ከዚህ ዙሪያችን ካለው አካባቢ ሊያድነን ያስፈልጋል። ይሄ ሰውነት፣ ይሄ አውሬ፣ ይሄ ስጋ ሰፈር ውስጥ እየዞረ በኑሮ በወከባ መከራውን እየበላ ኢየሱስ ይሄንንም ሊያድነው ይመጣል። ይሄ አይደል ያስቸገረን? ይሄ አይደል አውሬው? ይሄ አይደል ፈታኙ? ከላይ የሚመጣ መድኃኒትን እንጠብቃለን። ምን ሊያደርገው? ለእርሱ ሊገዛ ወደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠው ይቀይር። ያን ጊዜ ነው። በተረፈ ክርስቲያን ይፈተናል። አዎ ቻሌንጅ አለበት። አዎ ነገር ግን የምን ህይወት አለው? የዘላለም ህይወት። በነገራችን ላይ ኢየሱስን ያመናችሁት ብርቱ ስለሆናችሁ ነው ደካማ ስለሆናችሁ? አለ ብርቱ ከሆንክ ምን በቃ አንተ እኮ የራስህ አዳኝ ነህ፣ ጎበዝ እኮ ነህ፣ በቃ የራስህ ክርስቶስ እኮ ነህ ማለት። የራስህ ክርስቶስ ስትሆን የክርስቶስ ተቃዋሚው ትሆናለህ ማለት ነው። ቀላል እኮ ቀላል ነው። በራስህ ብቃት መዳን ከፈለክ ቀላል ነው። የራስህ ክርስቶስ ነህ። የራስህ ክርስቶስ ከሆንክ ደግሞ ትርጉም ምንድነው ብያለሁ? የክርስቶስ ተቃዋሚ ምን የሆነ በቸርች የተመዘገበ የክርስቶስ ተቃዋሚ ነው የምትሆነው። ብቸኛው ቤዛ፣ ብቸኛው ታዳጊ፣ ብቸኛው ተስፋችን እግዚአብሔር ሆይ ልጅህን ብቻ እንድናወራ እርዳን። እሱን ብቻ እንድንገልጥ እርዳን። ስለናንተ ብዙ ዘመን ብዙ ስለሰበኳችሁ በደጅ ያሉት ይበቃቸዋል። ስለ ኢየሱስ ነው የምሰብከው። በነገራችን ላይ ስለ አንተ ምን መስበክ ያስፈልጋል? አንተ ስለ ራስ አታውቅም? ማትረቡ ብል አናውቅም እንዴ እንደማረባ? እዚህ ያላችሁ ማጣቅሙ ህዝብ የለኝም ይላል። እንደ ራሴን ካሰብክ ህዝብ የለውም እግዚአብሔር ግን ሁላችንንም ማን እንደሆነ ሲያቀን በክርስቶስ ነው የተቀበለ። እና መጽሐፍ እንዲህ ይላል ቁጥር 13 ለምን ጻፈ ዮሐንስ መልእክቱን? ክርስቲያኖቹ አሁን ምን እንዳላቸው አያውቁ፣ የዘላለም ሕይወት እንዳላቸው አያውቁ። ለዚህ የሐዋርያው ዮሐንስ ልፋት ምንድናውቅ ነው?
የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። ታች ውረዱና ቁጥር 21 ከቁጥር 20 ጀምረው የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱም አለ። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ሰጪ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ከዚህ ውጭ ካመንክ ግን ጣዖት ታመልካለህ። ያው ቀጥሎ ያለው ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ይሰማል። ሌላ ኢየሱስ የምታውቁ ገና ወደፊት የሚሰጥ ተጠንቀቅ። ኢየሱስ የዘላለም ሕይወት ነው። ከጣዖታት ራስን ጠብቅ የሚል ነው። ይሄ መግቢያችን ነው፣ መንደርደሪያችን ነው። እንዳልኳችሁ ቴዎሎጂ አርጊውመንት ምናምን አንዳንዶች እንዲላሉ ምናምን አይደለም እንዴ እንደውም የአንዳንዶችን ትምህርት እዚህ ማምጣት የለብንም። የመጽሐፉን ትምህርት መድረኩን ሊሻሙብን እኮ በደጅ ይበሉ በዚያ ይበሉ። እኛው መጽሐፉ ምን ይላል፣ እውነተኛው ነገር ምን ይላል የሚለውን ስለምናጠና ማለት ነው። አጭሩ የሚቀጥለው ጊዜ በመንማማረው ነገር ወሳኝ ነው። ሁላችሁ ወንጌል ሙሉ የሚሆነው መጽሐፍ ቅዱስ ወንጌል የወንጌል ሐሳብ ሙሉ መልእክቱ መጓደል የለበትም። ይሰማል። ሙሉን ወንጌል ማመን አለብን። ለድገመው፣ ሙሉን ወንጌል ማመን አለብን። ወንጌል መጓደል የለበትም። በወንጌል ያልተጓደለ ወንጌል የሚሆነው እነዚህ ነገሮች ሲሟሉ ነው። አንደኛ ሰው የሚባለው ፍጥረት በእግዚአብሔር ፊት የበደለ ኃጢአትን ያደረገ፣ ያ ብቻ አይደለም ኃጢአት አለማድረግን የማይችል ምስኪን ፍጥረት ሆኗል በሰውየው መውደቅ ምክንያት። ያ ሰው በአትክልቱ ስፍራ በወደቀ ጊዜ እዚህ ቤት ያለ ያንዳንዱ ሰው በነጠላ በዛ ሰው ወገብ ውስጥ ሆነን ወድቀናል። ከዛ የተነሳ ተፈጥሯችን ኮራፕት አድርጓል። ኮራፕት ከማድረጉ የተነሳ ለምንድን ነው እስቲ ራሱ አትጠይቁም? እስቲ እንዴት በዓለም ሁሉ ላይ አንድስ እንኳ ጻድቅ እንዴት ይጠፋል? እንደው ሌላ ሀገር ይጠፋል፣ አሜሪካ፣ ቻይና፣ ሞንጎሊያ ምናምን ይጠፋል፣ ኢትዮጵያ ላይ እንዴት ይጠፋል? መጽሐፉ አንድስ እንኳ ሲል መጠየቅ አለብን። ለምንድን ነው አንድስ እንኳ ያልጠፋ? እንደው ሰው ሁሉ የሆነ የሚያሰናክለው ሰይጣን በስቶበት ነው ወይስ ሰውየው ሲወድቅ ወደቀ በወገብ ውስጥ ሆነ? ስለዚህ ሰው አላደርግም ብሎ ጫካ እንኳን ቢገባ የሚስት ሆነ። አላደርግም አልስትም ብሎ በዚህ ሰውነት ውስጥ ኃጢአትን ግድ የሚለው ተፈጥሮ መጣ፣ ወደቀ። አንድ ሰው ግጥም ያለ ኃጢአተኛ ነው። ግጥም ያለ ኃጢአተኛ ብቻ አይደለም። ሁለተኛ ሰው ራሱን ከዛ መቀየርና ማስጣል ማዳን የማይችል የግድ አዳኝ የሚጠብቅ ምስኪን ሆነ። ሰው እኮ ኃጢአተኛ መሆኑ ወይም ኃጢአት መስራቱ ብቻ አይደለም እኮ አሳዛኝ የሚያደርገው ነገር በቃ ልሻሻል ልቀር እስቲ ከዛሬ ጀምሮ ሳልስት ልኑር ቢል እንኳ ምኞት ቢኖረው እንኳ ያን መሆን የማይችል ምስኪን ሰው ሆነ። እደግምላችኋለሁ፣ ዛሬም እዚህ ቤት ያለን ሁላችንም የእግዚአብሔር ጥገኞች ነን። ዛሬም እግዚአብሔር የግድ የሚያስፈልገን ምስኪን ጥገኞች ነን። ምንደፍርበት ትምክህት ሁሉ ምንመካበት ትምክህት ሁሉ በክርስቶስ የተቆጠረልን ብቻ። ዛሬ ከዳንክ በኋላ እኔ ማለት አይቻልም። እኔ አይባልም። እኔ አይባልም ብያለሁ። በንስ አስተምረ አይታችኋል። በጎቼ ያለን እኮ ኢየሱስ ለዛ ነው። በጎቼ በግ ነው የሚለው በክርስቶስ እኔ የሚለው የምትለው እቺ እንትኗ ነች፣ ፍየሏ ነች ብለን አይደል? እኔ ፍየል ነው፣ የፍየል ትምህርት ነው። እኔ ይላል። ያ ደግሞ ጅል ነው አይደል? በክርስቶስ ማለት ኢየሱስ በጎቼ ሲል ጥሩ ነገር እንዳይመስላችሁ። ይመቻችኋል አይደል? በጎቼ ሲል ኢየሱስ በጎቼ ድምጼን ይሰማሉ ሲል ልክህን እኮ እየነገረ ጥሩ ነገር አድርገህ እንዳታስብ። ልክህን ማለት የኔ ደቀ መዛሙርት የኔ ተከታዮች ምኖች ናቸው?
በጎች እኮ ናቸው እንደማለት። ወይም አሁንም ራሱ ኢየሱስ ስላለው ነው የጣማችሁ እንጂ። እስቲ ውጣና እዚህ ጋር አንዱን ሰው በግ በለው ማለት በጎች የሚለው እንዲገባ ማለት ነው። ትርጉሙ እንዲገባ ውጣና እዚህ በራፍ ጋር አንዱን ጠብቅና በግ በለው። ምን ይላል? ጌታ ይባርክ ይላል። ውጤቱን ታውቀዋለህ። ማንን? እኔን ነው በግ ያልከው? ለምን የተመቻችሁ ኢየሱስ በጎች ሲል? መቼስ እሱ አይከሰስ አይወቀስ ብለህ ነው አይደል? በጎች ማለት እኮ ይኸውልህ የበግ ትልቁ ችሎታው ምንድነው ብያለሁ? የበግ ትልቁ በግ ቻለ አጨብጭቡለት ጎበዝ ሲባል ችሎታው ምንድነው? አቤት እኛ ሁላችን እንደ በጎች ተጠንቅቀን ኖርን ይላል አይለው? እኛ ሁላችን እንደ በጎች ጠፋን ነው ተቅበዝብዘን ጠፋን እንዳይ አይደል? ተቅበዝብዘን ጠፋን። የበግ ትልቁ ችሎታው ምንድነው? አቤት በግ ቻለ ጎበዝ ነው አጨብጭቡለት ከተባለ ትልቁ ችሎታው ምንድነው? መጥፋት ነው። ካጠፋፍም አጠፋፋለሁ። ተቀበዝብዞ መጥፋት። ፍየል ጎበዝ ነች አጠፋም። ለዚህ ነው ሰው ፍየሉን ለቆ ፍየሏ ሰፈር ሄዳ ገረባ በልታ ምን ብላ ዞራ ቤቷ ትገባለች። ሌባ ከተሸከማትም ኡኡ ነው የምትለው። ታሲዘዋለች ሌባ ላይ ሳይረን አለባት። በግን እየወሰድከው በሸላቾቹ ፊት ሊታረድ እየሄደ እንኳን ማለት ነው ዝም ነው የሚለው። ማቴዎስን ማርቆስ ወንጌል ሉቃስ ወንጌል ተሸክመውት ነው የሚሄዱት። በግ ይሄ ነው። ግን በጎቹ ወይንም እኛ በጎች ትልቁ ችሎታቸው ተቅበዝ ቻሉ ከተባሉ መጥፋት ብቻ የሚችሉ ብንባልም ኢየሱስ ግን ታላቅ የበጎች እረኛ ነው። ወገኖቼ የበግ ዋስትናው ማን ነው ማለት ነው? የበግ ዋስትናው እረኛው ነው። የበግ ዋስትናው ማን ነው? እረኛው። ከበጎች መሃል ወፈር ያለው በግ ዋስትና መሆን አይችልም? ወፈር ያለው ኮት ያረገው የፈረዘው ሃሌሉያ። አንድ በግ ተነስቶ ራማዱና ማክሬባሳ ሻላባዶና ማስ ይረሃባጁ ለማንደና ማክራቤ በጎቹም ከኋላ ወፈር ያለው የፈረዘው በግ ወይ በክብ የተቆረጠው ወይ አራት ማዕዘን የተቆረጠ በግ ሲያቅራራ ቢውል ሲፎክር ቢውል በጌታ ቤት በግ 40 ዓመት ቢቆይም በግ ነው። ግፋ ቢል ወፍራም በግ ይሆናል፣ ትልቅ በግ ይሆናል። የዛ ሁሉ በግ ዋስትናው ማን ነው? ኢየሱስ። ምን ይላል? እርሱ የበጎች ታላቅ እረኛ ነው። እግዚአብሔር ሆይ ኢየሱስን ብቻ አሳየን። ላንተ ብርቅ የሆነውን ኢየሱስን ብቻ አሳየን። ላንተ ድምቀት የሆነውን ላንተ ውበት የሆነውን ኢየሱስን አሳየን። እግዚአብሔር ሆይ ኢየሱስን ሳልብን፣ ኢየሱስን አሳየን። እግዚአብሔር ሆይ ልጅህን ቅረጽብን፣ የወደድከውን እሱን ሳልብን። አባቴ ሌላ እንዳንሰብክ እርዳን። እኛነታችንን እኔነታችንን እንዳንሰብክ እርዳን። እናመሰግናለን። ቅዱስ አባት ስም ይባረክ፣ ተባረክ። ሃሌሉያ ሃሌሉያ። ተባረክ የታረድከው በግ ኢየሱስ። እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ። በመስቀል ላይ ሆኖ ተጠማሁኝ ያለው የደሙ ፍሬ ነኝ። እኔም ብጠየቁኝ የኔ ነው የምለው ምንም ታሪክ የለኝ። ምሕረት የተቀበልኩ ሞት የተሻረልኝ እድለኛ ሰው ነኝ።
እኔን ብትጠይቁኝ የኔ ነው የምለው ምንም ታሪክ የለኝ። በመስቀል ላይ ሆኖ ተጠማሁኝ ያለው የደሙ ፍሬ ነኝ። ሃሌሉያ! እግዚአብሔርን ስለ ኢየሱስ አመስግኑ። አብን ስለ ልጁ አመስግኑ። ለአባቶች መልአክ የላከ ለነቢያት በህልም በራእይ የተናገራቸው ለኛ ልጁን የላከ ለኛ የዘላለምን ሕይወት በስጋ የላከ አካል አልብሶ የላከ እግዚአብሔርን ስለ ኢየሱስ አመስግኑ። የምን መጨነቅ ጣር ማብዛት መፍጨርጨር በራሴ አቅም የራሴን ጽድቅ ልቆጥር ይህም አቅቶኝ በኢየሱስ አምኛለሁ ከመስቀሉ በቀር ትምክህት አቆሜያለሁ ዓለም ለኔ እኔም ለዓለም ከሞትኩበት ከመስቀሉ በቀር ይቅር ሌላ ትምክህት የራሴን የጽድቅ ድርቶ አልደርትም ከእንግዲህስ ከሕግ ቀንበር ስር አልወድቅም ድርቶ መልበስ ሳይቀርላት ለነፍሴ ዝርግፍ ጌጤ የጽድቅ ልብሷ አዎ ስለሆንክላት ኢየሱሴ ሃሌሉያ 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 እስካሁን ባጸናኝ አሁንም ጸናለሁ ኃይሉ የኢየሱስ ነው ለምን እሰጋለሁ እስካሁን ባጸናኝ አሁንም ጸናለሁ ኃይሉ የኢየሱስ ነው ለምን እሰጋለሁ ምንም አያሰጋኝ በጸጋው ድኛለሁ ምንም አያሰጋኝ በጸጋው ድኛለሁ እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ምስጢሩ እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ምስጢሩ ሃሌሉያ ኢየሱስ ሃሌሉያ ታንክ ዩ ጂሰስ ታንክ ዩ ተባረክ የኔ ጌታ የኔ ውድ ኢየሱስ አይ ላቭ ዩ ጂሰስ የኔ ውድ የኔ ጌታ የኔ ውበት የኔ መልክ የኔ ደም ግባት የኔ ቁመት የኔ መልክ የኔ ከለር የኔ ውድ የኔ ፍቅር የኔ ጀግና የእግዚአብሔር ልጅ የዘላለም ሕይወት የሕይወት እንጀራ ግሩም ነህ ድንቅ ነህ ግሩም 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 ድንቅ 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 ግሩም ነህ ትገርማለህ
ከስብከት በላይ ነህ፣ ከትምህርት በላይ ነህ። አብ ያወቀ ለኛ ይገለጠልን፣ ሐዋርያት ያዩ የዳሰሱ የነኩ የሕይወት እንጀራ አብ ስላንተ የመሰከረልህ አንተ ያለው ሕይወት ያለው እሰይ እሰይ የኢየሱስ አባት አባ 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 ተመስገን ታንኪዩ አባ አባት አባቴ ታንኪዩ ታንኪዩ አባት ተመስገን አባት ተመስገን። በልጅ እጅ ላይ ያረከን ለልጅ የሰጠህን በራሳችን እጅ ላይ ያልተውከን ለራሳችን ችሎታ አሳልፈ ያልሰጠህን ለበጎች ታላቅ እረኛ ለኢየሱስ ያስረከብከን። ስለዚህ ታላቅ ሕይወት አንጠረጥርህም፣ እናደንቀሃለን። ባለማመን ጠንቅ አናፈገፍግም፣ ባለማመን ጠንቅ አንጠረጥርህም። ይልቁንስ ታላቁን ማዳንህን እናደንቃለን፣ እውቅና እንሰጣለን፣ እናወድሳለን። ከሰው ምስክርነት ሁሉ የአንተ ምስክርነት ስለሚበልጥ የጸና ምስክርነት ስለሰጠህ አባ አባ ታንኪዩ ተባረክ። ክብር ይግባህ አባቴ፣ ክብር ይግባህ። ተባረክልኝ። በዚህ ሰዓት በዚህ ምሽት ለኛ በአንተ ዘንድ የማይጨልም የብርሃናት ሁሉ አባት ክብር ይግባህ። ተባረክልን። ያው ደስታ የሚሰጥህ ልጅ ያው ያረካህ እሱ ነው። ፊትህን ያበራው ኢየሱስ ነው። የልብህን ያደረሰው እሱ ነው። ሲጠራ የምትወደው እሱን ስም ነው። ፊትህን የሚያበራልህ እሱ ስም ነው። በሱ ስም አመሰግንሃለሁ፣ በኢየሱስ ስም አከብርሃለሁ። ለኛም እሱ ነው ውበት። አንተ ወደኛ በርሱ እኛ ወደ አንተ በርሱ በዚህ ውብ መጋረጃ በዚህ ድፍረት በሰጠን መጋረጃ በዚህ ብቃት በሆነን መጋረጃ ከኃጢአታችን ይልቅ ከፍ ብሎ የተሰቀለው ከቁጣ የጋረደን ከቁጣ የከለለን ውብ መጋረጃ የቅድስተ ቅዱሳኑ መጋረጃ ባለብዙ ቀለሙ ህብረ ቀለሙ ውቡ ኢየሱስ ይህ ውብ መጋረጃ ይህ ድፍረታችሁ ይህ ብቃታችሁ ይህ ጽድቃችሁ ይህ ጥበባችሁ የሆነ የእግዚአብሔር ልጅ የእግዚአብሔር ልጅ የእግዚአብሔር ልጅ ኢየሱስ 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 የኔ ውበት ኢየሱስ ድምቀታችን ኢየሱስ ድፍረታችን ትምክታችን ብቃታችን ንግግራችን ስብከታችን መዝሙራችን ኢየሱስ ዛሬም ያንተ ጥገኞች ነን። ዛሬም ባንተ ላይ ጥገኛ አርገን ራሳችን ስለማታሳፍረን ስለማታሸማቀቀን አንገት ስለማንደፋ አንተው ላይ ተደግፈናል፣ አንተው ላይ አርፈናል። ኢየሱስ የእግዚአብሔር ልጅ ተቀባኸው መሲህ ቅዱሱ የእግዚአብሔር ቅዱሱ ሃሌሉያ። አባት ሆይ ቃልህን ነገርኳቸው፣ ቃልህን ለሰሙ በልጅህም ላይ ልባቸውን ላሳርፉ አይናቸውን ከራሳቸው ላነሱ ሁሉ ከፍ ብሎ ወደ ተሰቀለው በክብርም ወደ ተቀመጠው ኢየሱስ ላነሱ ሁሉ
ከራሳቸው ላይ አይናቸውን ላነሱ፣ ከጽድቃቸውም ከድካማቸውም ላይ አይናቸውን ላነሱ፣ ሲበረቱ ብርታታቸው ካንተ ድካም ኢየሱስ እንደወጣ ላወቁ፣ ሲደክሙ የሚነሱበትን ኃይል ከመስቀል ድካም የሚቀበሉ፣ ከዚህ በኋላ ትምክታቸው ብቃታቸው አንተ ብቻ እንደሆንክ ለተማመኑ ሁሉ ሰላም ይሁን፣ ሰላም ይሁን። ባንተ ላረፉ ሁሉ ሻሎም ይሁን። ምስክርነትን ለተቀበሉ ሁሉ መረጋጋት ይሁን፣ መከናወን ይሁን፣ መለወጥ ይሁን፣ መሻሻል ይሁን። በነገር ሁሉ እንዲከናወንላቸው፣ በጤናቸውም ሁሉ የተሟሉ እንዲሆኑ፣ በሩጫቸው ሁሉ እንዲቀናላቸው፣ በነገራቸው ሁሉ እንዲሳካላቸው፣ ምስክርነትን ለተቀበሉ ስለ ልጅ ያወራሁን ለተቀበሉ ሁሉ እግዚአብሔር ሆይ ለዚህ ሁሉ የሚሆን ጸጋ የተለቀቀ ይሆን። ምህረት ይደረግ። ለመንገድ የሚሆን ምህረት፣ ለመኖር የሚሆን ምህረት፣ ለማድረግ የሚሆን ምህረት፣ ለመስራት የሚሆን ምህረት፣ ለመከናወን የሚሆን ምህረት፣ ለሞገስ የሚሆን ምህረት በኢየሱስ ክርስቶስ ስም ይሆን። አባቴ ቃልህን አክብረው። ቅዱሳንህን ረድተህ ቃልህን አክብረው። አግዛሃቸው፣ ቃልህን አጽናው። አግዛሃቸው፣ ቃልህን አጽናው። ረድተሃቸው እግዚአብሔር ሆይ ቃልህን አጽናው። የነገርኳቸው ቃል የመሰከርኩላቸው ምስክርነትህ በልባቸው ረፍት ላመጣ ሁሉ በሕይወት ሩጫቸውም ረፍት ያምጣ። በነገራቸው ላይ ረፍት ያምጣ። እግዚአብሔር ሆይ በኢየሱስ ስም እንደዚያ ይሆን። በኢየሱስ ስም እንደዚያ ይሆን። በኢየሱስ ስም እንደዚያ ይሆን። ይቅናላችሁ፣ ይቅናላችሁ። ተከናውኑ። በኢየሱስ ይቅናላችሁ። በሞገስ ሞገስ 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 በኢየሱስ ስም ፌቨር ይሆን። በኢየሱስ ስም ፌቨር ይሆን። በኢየሱስ ስም ሞገስ። የከበደው ይቅለል፣ የረዘመው ይጠር፣ የራቀው ይቅረብላችሁ። በኢየሱስ ስም ይሆን። በኢየሱስ ስም ይሆን። በኢየሱስ ላረፋችሁ ሁሉ፣ የሕይወትን እንጀራ ለበላችሁ ሁሉ፣ ለማትጠፉ ለናንተ፣ በዘላለም ሕይወት ለምትጠበቁ ለናንተ፣ በእግዚአብሔር ኃይል ለምትጠበቁ ለናንተ መከናወን ይሆን፣ መከናወን ይሆን፣ መከናወን ይሆን። ይቅናላችሁ፣ ይቅናላችሁ፣ ይቅናላችሁ። ይሆን 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 ይሆን። ይቅና ይቅና ይቅና። ነገራችሁ ይቅና፣ ሐሳባችሁ ይቅና፣ መንገዳችሁ ይቅና። ተከናወን በጌታ በኢየሱስ ክርስቶስ። አባ አባ መጽሐፍ እንደሚል ለኛስ ሁሉ ነገር ከርሱ የሆነ እኛም ለርሱ የሆንን አንድ አባት እግዚአብሔር አለን። እንዲሁም ነገር ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆንን አንድ ጌታ ኢየሱስ አለን ተብሎ ተጽፏል። አባ ሁሉ ካንተ ነው፣ ሁሉ በልጅ ነው። አባ ሁሉ ካንተ ከሆነ፣ ሁሉ በልጅ ከሆነ፣ ሁሉ ከኔ ካልሆነ፣ ሁሉ በኔ ካልሆነ፣ ሁሉ ከወንድሜ ካልሆነ፣ ሁሉ በወንድሜ ካልሆነ፣ ሁሉ ካንተ ከሆነ፣ ሁሉ ባንተ ከሆነ እግዚአብሔር ሆይ በኢየሱስ ስም ይቀናላቸው። በኢየሱስ ስም ይቀናላቸው። ካንተ ይቀናላቸው። በኢየሱስ ስም ይሁንላቸው። ካንተ ከሆነ ባንተ ከሆነ በኢየሱስ ስም ይቀና። በኢየሱስ ስም ይከናወን። በኢየሱስ ስም ይሳካ። በኢየሱስ ስም ይሳካ። በኢየሱስ ስም ይቅና። በኢየሱስ ስም ይደላደል። በኢየሱስ ስም ይቸኮል። በኢየሱስ ስም ይፍጠን። በኢየሱስ ስም ይቀናላቸው። ሞገስ 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 ሞገስ፣ ለመከናወን የሚሆን ሞገስ፣ ለማድረግ የሚሆን ሞገስ፣ ለስኬት የሚሆን ሞገስ። የከበደው ይቅለልላቸው። ብዙ ተሩጦ እምቢ ያለው ይሳካላቸው። ነገሩን ሊቅለልላቸው የጌታ መልአክ ከፊታችሁ ይውጣ። አባ መልአክን ስለላክ አመሰግናለሁ። ከፊታቸው ስለሚወጣ አመሰግናለሁ። እግዚአብሔር ሆይ ተመስገን። በወደድከው ልጅ ባፈቀርከው ፊትህን በሚያበራው ስሙ ሲጠራ ፈገግ በሚያደርግህ ደስታህን ባየህበት በልጅ በኩል ክብር ላንተ ይሆን። ተመስገን የኢየሱስ አባት። አሜን።